ጊዮርጊስን ግን ለመስራት 2 ወር ፈጅቶብኛል አለ የ30 ደቂቃ ዶክመንታሪ ለመስራት የሆነ ቅዝቅዝ አላለብም ላይክ ያ የነበርከው የሲኒማ ቤት ሪአክሽን አለ ኤክስፒሪየንሳቸው ሲያወሩን እንደከሰሩ ያላቸው ነገር እንደሸጡ ፋይናንሻሊ ስቴብል መሆን እንዳቃታቸው ነው ብዙዎቻችን ምን ሰማው እድል እንደ ንፋስ ነች የትም ቦታ አለች አንተ መርከብን አዘጋጅተ ሸራን ወጥረ አቅጣጫን ካዘጋጀ ካስተካከልክ በቃ ትጠቀማታለህ እሺ ካልሆነ ግን ሸራን ምናምን አጣጥተ መርከቡ ላይ ብትሆን ንፋስ ወይታለች እድል ወይታለች ንፋስ ወይታለች የለም አራዳ ማዞሪያ ጋር ቸርነት ፈቃዱ አብሮናል ቸሬ እንኳን ደህና መጣ እንኳን ደህና ቆያችሁ እግር ኳስ ታያለ እጫወታለሁ ፊልም ሲጠብቅ እግር ኳስ ነው የሚጀምረው ተገመት እንዳትወጣ ተገመት ቸሬ ያው ኳስ ላይ በጣም አይቻለሁ አይደለ ብቻ ያገባል እንጃ ያገባ አይመስልም ከዛ ያገባል እንዴት እንደሆነ አላውቅም ያገባል ያስቆጥራል እጠብቃለሁ እንዲህ ቆርጦ ነገር አለ የሆነች የሚተማመንባት ጎል አለች ከዛ ደግሞ የሆነ እንትን የሚል ይመስላል እየተጫወተ ተወት የሚያደርገው ይመስላል ብቻ ድንቅ ከመቀስፈት ያገባል የሚባለው ሰው ስዞር አግብቷል የኳስ ነገርን ያነሳውት ሰሞኑን አይታችሁ እንደሆነ የጋርዲዮላ ዶክመንታሪ ኢንተርኔቱን ተቆጣጥሮታል ያው ጋርዲዮላ ሲቲን ከለቀቀ በኋላ ከመልቀቁ በፊትም ፐርሰናል ላይፉ በጣም ክትትል ካለባቸው አሰልጣኞች መካከል ነውና ከፊልም ጋርም ይገናኛል አማዞን ያወጣው 4 ኤፒሶድ ዶክመንታሪ ቢዩቲፉል ኦብሴሽን እንደወጣ የሆኑ ክሊፖች በተለይ ተጋነው ወጣው በፐርሰናል ላይፉ ዙሪያ ያሉት ኢንተርኔቱን ሰብሮታል ነው የሚባለው ሰብሮት ነበር ተቆጣጥሮታል የአፕም ጉዳይ ነው አማዞን አለ የፊልምም ጉዳይ ነው ዶክመንታሪ ሉሲ ማለት ጀምረበት እስኪ ነው ብለን ነው ሉሲ ማለት አይታችሁታል ያየው ሰው አለ ዶክመንታሪ መውጣቱን ዜናው ነው እኔ አማዞን አለኝ ለማለት ነው ግን እሱም ቢሆን ባይዘው ኦሪጂናል ጣጣ ነው ፓይሬት ነገሮችን እንደማነካካ ለመግለጽ እኛ ዜናው ላይ ያየነው አለ ለማለት ነው ላሳያችሁ አማዞን ያለኝ ሰው ላይ አምነናል ኮረ ፖይንት በኋላ አፖቹን በሙሉ እንደምከፈሉ እየከፈልኩ በርግጥ በጣም የሚያናድድ የሪጂናል እንትን አላቸው ኢትዮጵያ ላይ እንዳይታይ ተከፍሎ የሆነ ሀገር ላይ እንዳይታይ የሚያደርጉት እንደ ቢዝነሳቸው አለ ግን የጓርዲዮላ ነገር በጣም ይገርመኛል ሲቲ ደጋፊ ባልሆነ ያው ቸሬ ማንቸስተር እንደሆነ ይወራል ወላ አይደበቅም ወደዚያ አካባቢ ዩናይትድ መጽናኛ ቃል ሰጠዋል ሰው ማንቸስተር ሲሆን እኮ አዎ ነው እኛ እኮ አይበሉም ብለን ነበር አትርሳ ነው አይደለም ከዛ ቻምፒየንስ ሊግ ላይ በተፈጠረ ቀባለው ነገር አመስግኑ ባለው አመስግኑ ሁለት ማንቸስተሮች አሉ አንድ ገለልተኛ አለ እውነት ነው አንድ አርሰናል አለ ስለ ሲቲ እና ስለ ጋርዲዮላ ካወራ የሲቲ ነው ትንሽ ገለልተኛ በነገራችን ላይ ብዙ የሲቲ ደጋፊዎች ከዘገየ ገቡ ብዙ አሉ የኢትዮጵያ ደጋፊዎች ማለት ነው ሲቲ ለረጅም ጊዜ ያን ያክል የገነነ ስላልነበር ማለት ነው ግን የጓርዲዮላ ዶክመንታሪ በጣም አቴንሽን የሳበበት ምክንያት ብዙ ጊዜ ዶክመንታሪዎች በሲወጡ አንደኛ ረጅም ዓመታት የፈጁ የ10 ዓመት ያዘናም ዶክመንታሪዎች አሉ 2 ዓመት የሲቲ ቆይታውን የመጨረሻዎችን ዓመታት ነው ግራስፕ ያደረገው ከዛ ደግሞ በጣም አንዳንድ ዶክመንታሪዎች የሚዋጣላቸው የሚሳካላቸው ሞመንቶች አሉ አንዳንድ ዶክመንታሪዎች ላይ ሆነላቸው ይችላል ራሱ ጓርዲዮላ በጣም ኢሞሽናል ሰው ስለሆነ በተለይ ከሚስቱ ጋር የተለያየበትን ሞመንት መልበሻ ክፍል ያወራበት ቪዲዮ ክሊፑን አይታችሁት እንደሆነ እሱ ነው በጣም ቫይራል የሆነው በጣም ገርሞኛል እኔ በጣም የገረመኝ ሁለት ለመናገር የነሱ ችሎታ የሰውን ታሪክ የሚይዙበት መንገድ ነው በጣም የገረመኝ በጣም የዶክመንቴሽን እንትናቸው የሚገርም ነው ከዚህ በፊትም አማዞን ፕራይም ኦል ኦር ነቲንግ የሚል እንትን ይሰራ ነበር እንደ ሲሪየሶች እንደዚህ ተከታታይ ኦል ኦር ነቲንግ የሚል ቶተናም ላይም ሲቲ ላይም በተለይ 100 ነጥብ የሞላውን ሲቲ 2018ን ሲቲ የዛም አንድ ሲዝኑን እንትን አይቶት ነበር እና እንዳልከው መልበሻ ቤት ያለ ጉድ ጋርዲዮላ መቼስ ኦብሴሽን ከተባለ የሚገልጸው ጋርዲዮላ ነው ነው በዛዝና ሰው የሚሆንባቸው ሞመንቶች በጣም ይደንቃል ከዛ ብዙ ዶክመንታሪዎችም ደግሞ ሰክሰስ ላይ ነው የሚሰሩት ምናምንና ልክ ነህ የጋርዲዮላ ደግሞ ሰማንት ፖስቶቹን ምናምን ሳይ ከእንትኖቹ የመጡ
ይሄ ከኋላ ያሉት ነገሮች ከሰክሰስ ጀርባ ያሉ ስትራግሎቹን ምናምን በደንብ የሚያሳይ ነገር ነው። እኔ ለኛ ሀገር ቀናለሁ በጣም አይደል? ማለት የምናውቃቸው ተዋንያን፣ ድምፃውያን፣ የስፖርት ሰዎች፣ አትሌቶች በጣም የሚደንቅ ታሪክ አላቸው። ግን በህይወት እያሉ እነሱ አሁን ጋርዲዮላ እንግዲህ ባለፉት ዓመታት እንኳን ስንት ዶክመንተሪ ያየ በህይወት እያሉ አንድ ነገር የሆነ 1 ሰዓት 2 ሰዓት ስለነሱ አለማየት በጣም ያሳዝናል። እሱ ደግሞ አክቲቭ ነው እንግዲህ እንትኑ ላይ ያለ ሰው ነው እንደገና እየሰራ ያለው ሰው ነው። አስበው ግን ስንት ዶክመንተሪ ነው የተሰራለት እንዳልከው አማዞን ፕራይም የሰራው አለ፣ ራሱ ሲቲም የሰራው አለ። የ10 ዓመቱን 10 ዓመት ጨርሶ ሲወጣ እሱም ያወጣው አለ ወደ 1 ሰዓት ከምናምን ይፈጅ። እሱንም አይቼው ነበር። ሰው የሆነ ነገር ግን ይገዛል ማለት ነው አይደል? ሰው በጣም ዶክመንተሪዎች ይሄኛው እንደዚህ የተወራለት ሰዋዊ ነገር ስለሆነ የሆነ ሞመንቶች ግልጽ ሞመንቶች አሁን ይሄ በጣም የተጋነነው ለምሳሌ ይገመት ነበር በዛ ጊዜ አይ ቲንክ ከሚስቱ ጋር ሊለያይ ነው አይ ቲንክ ሜሬጃቸው አደጋ ውስጥ ነው እየተባለ ኢቭን ሲታይ ፐብሊክሊ ተጎሳቁሏል፣ ብስጩ እንደሆነ ያስታውቃልና ከኳስ ጋር ብቻ የተገናኘ አይደለም ብለው ዶክመንተሪው ደግሞ እነዛን ሞመንቶች ናጋ። በተለይ አንዱ ከጁቬንቱስ ጋር 2024 ላይ የነበራቸው ጨዋታ 2024 ሲዝን ላይ በነበራቸው ጨዋታ ከጁቬንቱስ ጋር ቱሪን ላይ 2-0 ከተሸነፉ በኋላ መልበሻ ክፍል ውስጥ ኢሞሽናል ሆኖ ይሄ የፍቹን ጉዳይ አነሳበት። ማለት ሚስቴን አጥቻለሁ፣ በጣም ወዳት ሚስቴን አጥቻለሁ፣ አገሬን ጥዬን የመጣሁት ቤተሰቤን አጥቻለሁ እና ፓሽን ማለት ከፓሽን ጋር አገናኝቶ ተወዳታለሁ እሷም ትወደኛለች። አይ ቲንክ ፓሽን የሚለውን ቃል ዞላ በሊቅ አማርኛ ተተካልናል። ፓሽን እስኪ የዞላ ፓሽን ነው ፍቅር ባለፈው እንዳልነው ነው። አማርኛ ትንሽ እንትን ይፈልጋል ካልክ በኋላ ተካል አይ ላቭ ሄር ይላል እሱ አይ ላቭ ሄር ሺ ላቭስ ሚ ግን ፓሽን የለም። ስለዚህ ተለያየን ብሎ እናንተም ፓሽን ከሌላችሁ እንደዚህ መቀጠል አንችልም ነው ሰው ትርጉም በዞላ ፓሽን ምንድነው? እቺ ሞመንቱን ነው የፈለኩት። ሰጥ ነገርና ይፈልጋል የተቀጣጠለ ፍቅር እሳት ፍቅር ሊሆን ይችላል። እሳት ፍቅር በጣም ግን የገረመኝ እውነት የሆነ ቃል አለ መጨረሻ ላይ የዶክመንተሪ መጨረሻ ላይ በካታላን ቃል ነው ብሎ ከሲቲ ሊወጣ ነው አሁን ከሲቲ ይወጣሉ አለና በካታላን ባዳር እንለዋለን አይ ኒድ ባዳር ነገር አለና ምንድነውና ብዬ ሰርች አደረኩት ገርሞኝ እና ካታላኖች ስፔን ካታላኖች ምንም ነገር ሳትሰራ አንድ ነገር ሲከናወን ምሳሌ ፀሐይ ስትጠልቅ ስትወጣ ባቡር ሲሄድ ምናምን ማየትን ባዳር ነው አይደለ እና ትንሽ አረፍ ብዬ እንደዚህ የሆነ ብቻ የሆነ ያለምንም ስራና ያለምንም ጭንቀት ህይወት ስታልፍ ማየት ፈልጌያለሁ ብሎ አሁን እሱ ፌዝ ላይ ነው የሚሉት እና ኢቭን የሆነ በቀደም የተገኘበትን ጨዋታ ሞመንቱ ኢዝ ፓርት ኦፍ ዘ ባዳር ነው ይሄኔ ባዳርም ሊሆን ይችላል ፕሮናንሲሽኑ በሁለቱም ብቻ ልኩን ዘዱ ግን እንደሱ መሆንም ይችላል አይነት ሰው አይመስለኝም አይደል ቶሎ ብሎ ነገር እንደውም እኮ ጣሊያን ብሔራዊ ቡድን እኮ ሊይዝ እኮ መጨረሻ ደርሶ ነበር እኮ እንደውም ተብሎ ነበር አዎ ማልዲኒ አሰላለፉ ላይ ያወጣ ነው ምናምን ብሎ ነበር እኮ ጨርሰው ነበር በኋላ በሆነ ነገር ፌል አረገ እንጂ ኦብሴሽኑ ብዛቱ ነው ማለት እንደዚህ አሁን እንዳልከው ዝም ብሎ የፀሐይ መግባትና መውጣትን ቁጭ ብሎ የሚያይ ሰው አይነት አይደለም እሱን አይችልም ግን አይ ቢልድ አፕ እኮ እዛ ጋር ሊወስድ ይችላል አንዳንዴ እንደዚህ የማይችሉ ሰዎች ራሱ ይሄ የፐርሰናል ህይወትን ፕሮፌሽናል ህይወትን ቢልድ አፕ ሆነ ሄድና በቃ ነው ሰዓት ላይ በቃ ልረፍ ልውጣ የምትልበት ፖይንት ላይ ደርሷል ራሱ ይስብሻል ኳስን ፊልም ምናምን በቀኝ ከዚህ በኋላ አንድ ሁለት ዓመት እኔ ብዙ ሰዎች ገጠረ እኔ ብዙ ጊዜ ሁለት ዓመት አታየኝም በቃ እንደውም ቤተሰቤ ላይ ማተኮር ፈልጋለሁ እና ሶስተኛ ወር ላይ ያቺ ስክሪን ከቢዝነስም ራሱ ምናምን አይ በቃ እዚህ ጋር እኮ እንትን ለፓሽኔ ሰራው በቃኛ አሁን ደግሞ ቢዝነስ ላድርግ እዚህ ጋር ማውጣውን ብር እዚህ ጋር ቢዝነስ ለስራበት ምናምን ትልና እስቲ አንበለልኝ ሆነ ቀን ምናምን እንዳልከው ጋርዲዮላ የሚያስገርመን ይመስለኛል በጣም አይ ዝም ብሎ ባተሊ ሆኖ የሚቀር አይመስለኝም ይመለሳል አይ የሚችል አይመስለኝም እንዳልከው እንደዚህ ረጅም ጊዜ እንትን አሰልጥኖ ያቀም ባርሴሎናም 5-6 ዓመት ነበረ ከዛ ሙኒክ ከመሄዱ በፊት 1 ዓመት ቆይቶ ነበር ከዛ ከሙኒክ ነው ወደዚህ የመጣው ሲቲ ውስጥ ደግሞ 10 ዓመት እና 10 ዓመት በጣም ከባድ ሊግ ውስጥ እና በሱ ኦብሴሽን እና ደግሞ በጣም በሃይ እንትን በጣም ጊዜ ይፈልጋል አርሰናል ደጋፊ ስለሆንኩና አርቴታ እንዴት እንደምወደው ታውቃላችሁ እናንተማ ምንድነው እንደምወደው አይነት አንድ የሊቨርኩሰን ጨዋታ አልቆ
ስላሰላለፉ ችግር እያወራ ማለት ሪስክ ወስጃለሁ ብሎ ማለት you have to be courageous if you play football ነገር ብሎ መድፈር አለብህ ጀግና መሆን አለብህ ነው የሚለው እና ያ የተረገመ ሰውዬ አርቴታን የመጣው ምንም ከሬጅ የሚባል ነገር የወሰደው ከከሬጅን አለ ደና ሆነ አልወሰደው ፓሽን ዋለው እውነት ለመናገር ያው ላቲኖች ይሄን ስፔኖች በሙሉ በእንደዚህ አይነት በተለይ ካታላኖቹ ኦፍ ኮርስ እንትና አርቴታ ካታላን አይደለም ግን ካታላኖቹ በጣም የተለየ ፓሽን አለው በቦታም ሊሆን አላቅም ካልቸራልም ነገር ይሁን አላቅም መደበቅ አይችሉም አሁን ጋርዲዮላ እንደዛ አይነት ጀግንነት ያለው ሰው ያለቅሳል ይወድቃል ይከባለላል አሁን ያ ሞመንት አስተውሳላችሁ ኳስ ተስቶ የወደቀው ከቶተናም ጋር ሰው ይሆናል በቃ በዛ ጀግንነት ውስጥ ይሆን እንትን አይልም አለ አይደለም አለው ሰውነቱን ይለቀዋል አንዳንዴ ሰዋዊ እንትኑ ያስፈልጋል ምለው አሁን እንዳልከው እንደኛ ሀገር ስታስበው በጣም የሚያስቆጭ ነገር እኮ ነው አንድ እንደዚህ የሚሰራለት ሰው ምናምን ጠፍቶ አይደለም እኮ ተቋማት በምናምን ጠፍቶ አይደለም ግን ምን እንደሆነ አይገባ የሆነ ጊዜ ፍስሐ ተገኘ 97 እንደጀመረ የክለቦችን እንትን ምናምን ይሰራ ነበር ሬዲዮ ዶክመንተሪ በጣም ይሰራ ነበር እና ዛኔ በጣም ወቀሱት ሀገር ውስጥ አትሰራ ምናምን ብለውት እንግዲህ በእኛ ሀገር አውድ ካየነው ትልቁን እንትን የሚይዘው ቅዱስ ጊዮርጊስ ስፖርት ክለብ ነው የግለሰቦቹን ተው እንዴት ሰነድ ማግኘት ከባድ እንደሆነ ግን ተቋም ነው ብሎ እሱን ብቻ ለመፈለግ ሌሎቹ ያንዴ የወለቀን ጉዳይ ነው አለ ጊዮርጊስን ግን ለመስራት 2 ወር ፈጅቶብኛል አለ የ30 ደቂቃ ዶክመንተሪ ለመስራት አንዳንዴ የሚይዙ ብዙ ማነቆች አሉ የዶክመንቴሽን ጣጣ አለ መፈለጉም አለ ብቻ ጣጣው ብዙ ነው ግን እነዚህ አይነት ነገሮች ስታይ በጣም ያስቀናሃል ማለት የምንሰራው አተን ሳይሆን በተለይ እኔ አቅሙ ያላቸው ቴሌቪዥኖች በጣም ማለት በሰው ኃይልም በፋይናንስም በተመልካች ብዛትም ኢቭን በሪስፖንሲቢሊቲ በኃላፊነት ደረጃ ዶክመንተሪ በአብዛኛው ቴሌቪዥኖች ላይ ይወድቃል እና የሆነ ለምሳሌ በአመት 2 ዶክመንተሪ መስራት አለብኝ የሚል 3 ዶክመንተሪ መስራት አለብኝ የሚል ነገር እንኳን ቢይዙ በጣም ትልቅ ነገር አቺቭ ማድረግ ይችላል ሎጂስቲኩን ፋይናንሱንም መወጣት ስለሚችሉ ለምሳሌ አንድ ሰውን ታሪክ እየተከታተልከው ጋምቤላ ወይም ጎንደር ሄዳ አንድ ጉዳይ ማጣራት ካለብህ ቴሌቪዥኖቹ አፎርድ ያደርጉታል ለዘገባ እንደሚያደርጉት ማለት ነውና ቅድም እንኳን በአጋጣሚ ኦፍ ዘ ሪከርድ ከቸሬ ጋር ያወራን የጋሽ ተስፋዬን ጉዳይ እናንተ ፋደር ቤት ያለፋችሁበት አሁን ጋሽ ተስፋዬ አንድ ግዙፍ አይደለም 30-40 ዶክመንተሪ የሚወጣቸው ሰው ናቸው እና አሚና በአንድ ግለሰብ ጥረት መሰራት ይችላል ብዬ አላስብም ወይም ደግሞ ይሄ የሚደረገው ሰውየውን ለአንድ ሰዓት 2 ሰዓት አውርተ ዶክመንተሪ ነው የሚባለውም አይደለም እሱ ለዶክመንተሪ ግብአት ብቻ ነው ነገር ነው አክቹዋል ሪሰርች በርካታ ሰዎች የእይታ ለረጅም ጊዜ አሁን የ2 ዓመት የጋርዲዮላ እንኳን 2 ዓመት ተከትለውታል ማለት በዶክመንተሪ በእነሱ ዓለም ውስጥ ረጅም የሚባል አይደለም ግን አትሊስት ለረጅም ላለ ጊዜ መከታተል ምናምንና ተስፋ አደርጋለሁ ቀንጃ ፊልም የዛሬ ዓመት ሞላው 2 ዓመት መሰለኝ ኤግዛክት ዓመት በ19 ማለት ነው ናሲ 19 ከተለቀቀ ከ1 ዓመት በኋላ ሉሲ አፕሊኬሽን ላይ ተለቋል እምልህ ወደ አፑን ከመምጣታችን በፊት በዚህ አጋጣሚ ፐብሊክ ላይ አውርተን ስለማናቅ ኮንግራቹሌሽንስ ልል እፈልጋለሁ እውነት ማለት በሶሻል ሚዲያ ላይ ገልጬዋለሁ በጣም አሜዚንግ ፊልም ነው የሰራው ከዛ ቸሬ ደግሞ የምንጠብቀው አይነት አሉ በእርግጥ የሰራቸው ከከተማ ወጣ ያሉት ግን አርባን ፊልሞቹ አሉ እጥፍ ብሎ ሰርፕራይዝ ነው ያደረገው በጣም በፐርፎርማንስም በስቶሪም ብዬ አስባለሁና ከ1 ዓመት በኋላ ደግሞ በአፑ መጥቷል ግን እንኳን ደስ ያለ ለቀንጃ ለአፑ ለመጀመሪያውን ፊልም ከዛ ግን ማለት ነው ወደ ቀንጃ እንዴት ታጠፍክ እንዴት ቻልክበት አንዴ ከተርሰው አለ የሞከርካቸው እንደ ፕሮዲዩሰርም እንደ ፐርፎርመርም ፊልሙ በጣም ዩኒክ የሚባል ፊልም ነው ብዬ አስባለሁ የራስ የመጣባቸውን ጥላይ ኪያ ቁጥር 1 ብናያቸው የሆነ አይነት ስቶሪና ሴቲንጋቸው ከቀንጃ ጋር የሚዛመድ አይነት አይደለም ለእኔ ጥፋት አይነት ነገር አለው ብዬ አስባለሁ ያው ምንም ነገሩን ኤክሰርሳይዝ አድርገነዋል ቅድም እንዳነሳ ፋዘር ቤት ስንሰራ ብዙ አይነት ካራክተሮችን የመጫወት ምናምን እድሉ ነበረ ከዛ የሆነ ኢሞሽን አየው በቃ ደስ የሚል ኢሞሽን የሆነ ጊሸን ሄጄ በነበረበት ጊዜና የሆነ ገበሬ በሬውን ለመሸጥ የሚያደርገው ትግል ነው ማለት እና በቃ በሬው አርጅ ተለቅ ብሎበታል ምናምን መቀየር አለበት ለእርሻ እና ግን ረጅም ጊዜ አብሮት ኖሯል ምናምን
መቼ ነው የምታርዱት ምናምን ይለናል። እየሸጠ መጀመሪያው ለረጅም ሙሉ ቀን እንትን ሳይል ነው የዋለው። በቃ አስወድዶ ዋለ። ከዛ እኛ ደግሞ በቃ ከሰዓት ወደ ከሰዓት ሄደን ነው ባለው ይሻል ባለው ይሻል ነው እና ልንገዛው ስንል ሌላ እንትን መቼ ነው የምታርዱት? ቆዳውን መጥቼ ልውሰድ? አይ የሰው ልጅ ግን ነው ይላል ራሱ ታውቃል። እና እንትን ብሎብኝ እኮ ነው ደክሞብኝ እኮ ነው እርሻ እንትን ብሎብኝ እኮ ነው ምናምን እንዳይረባ አደራ እህሉን ሳሩን እኔ ነኝ የምገዛው ምናምን እኔ ሲታረድ ማየት አልቻልኩም። በሬውን ነው የምልህ። ከዛ ለነዲያን ለማብላት ነበረ በሬውን እንትን ያልነው አላማውና የሰባት 567 ነው የመጣብኝ ሲሳይ። አዎ በጣም ከዛ በቃ እሱ እንትን ገዛኝ። በቃ ወይኔ እዚህ ገበሬ ስቶሪና እንደዚህ አይነት ስቶሪ ባገኝ ምናምን ከዛ እንደመጣው አንድ ፍሬንድ አለኝ እንደዚህ የገበሬ ስቶሪ የገጠር ስቶሪ ምናምን ያለ ስክሪፕት ካለ ወይ ያለው ሰው ምናምን ስል አየልኝን ሰጀስት አደረገኝ ማለት ነው። ያነበበው ስቶሪ ነበረ። አንተ ጋር የኔ ትውቅ አልነበራችሁ? ኧረ ጭራሽ አላውቀውም። አየልኝ ሲጀመር የሚኖረው ጎንደር ነው። እሺ ለምን ነው አዲስ አበባ ባህር ዳር ዩኒቨርሲቲ ጎንደር ልጅ ነው ግን ባህር ዳር ዩኒቨርሲቲ አስተማሪ ነው። በዛ ሰዓት ሰው ስልኩን ጠየቀው ምናምን ሲኖፕሲስ ነው ያለው የተጻፈ ምናምን አይደለም ላከልኝ ማለት ነው። ከዛ ሲልክልኝ ሌላ እንትኖች ነበሩ ገተታዎች ምናምን ስቶሪው ላይ ነበሩ። በቃችኝ የገበሬውና የበሬውን ስቶሪ ኦሬዲ ቀድሞ የጻፈው ነበር ግን እሱ ቀድሞ የጻፈው ሲኖፕሲስ ነው። ገርማል በቃችኛዋን ስራት የበሬና የገበሬውንና ነገርኩት እዛ የገጠመኝንም ምናምን በስማ ከዛ የልኝ ደግሞ በጣም አክቲቭ ልጅ ነው ምናምን ይብት ስራውን ትምህርት ማስተማሩን ለቀቀ። በጣም ፊልም ላይ ፓሽን ያለው ልጅ ነው። የተማረውም ቲያትሪካል አርት ነው። ለቆ ስክሪፕቱን ጻፈ ምናምን ወደ 6 ሪራይት ተደረገ። በዛ መንገድ ነው እንግዲህ ገርማል። ዋት ስቶሪ አሚን። እኔ እንግዲህ ተከታትያለሁ ብዙ ኢንተርቪዎችን ምን ፎር ሳም ሪዝን በግልም የተወሰነ ነገር ስትነካካው አይቻለሁ። በአጋጣሚ ነው ብለህ ግን አላውቅም ይሄን ዝርዝር በእውነት ኢትስ አ ቬሪ ኢሞሽናል ስቶሪ። በጣም ለአንተስ የምልህ የመሳለሚያ ቦቢል ልጅ ነህ። ያ የገጠር በሬውን ከበሬው ጋር አታችመንት ያለው ሰው ስቶሪ አልፈራውም እንደ ፐርፎርመር እንደ አክተር? አሁን ስለምናገር በጣም እኔ በሬ በጣም የሚፈራ ሰው ነኝ። ስለ በጣም በቃ ሲያሯሩት ምናምን እና ኳስ ሜዳም እንደዛ ነው ያደግነው ምናምን በሬ አመለጣ ከተባለ የሚይዘው የሆኑ ሰዎች ናቸው ወደ በገመድ አድርገው የሚችሉ ሰዎች እና በቃ ግን የሆነ እንትኑ አለ የሆነ ፍላጎቱ ምናምን ከዛ ሳትፈልገው ካራክተሩንም ለማግኘት ምናምን የገበሬ ታሪኮች እንደዚህ መጽሐፎች ምናምን ላይም ከዛ ደግሞ የካራክተሮቹ ደግሞ ዝም ብሎ ዶክመንተሪዎችም ምናምን ስታይ በቃ የሆነ በሬ መለካ የቤት እንስሳ ነው አይነት ወደሚል መጣው ነው ያ የሚያስፈራው ነገር ቀረ እያልኩኝ ምነካ ሲልሰኝ ሳበላው እንደዚህ ምናምን እንግዲህ ኢሞሽናል ፊልሙ አለቀ አይደል? ፈሪ ነኝ ነው ወደዛ እንትን የተመለስኩ በቃ ከዛ ተመለስኩ። ከዛ እንደውም ጎንደር ሄጄ ነበር በባለፈው ፊልሙን ለማሳየት ያኔ ሄድኩኝ ደመና በሬው ለማግኘት ያለበት ልጠይቀው ብዬ የቀንጃን ቲሸርት ለብሻለሁ ምናምን ፊልሙ ወጥቷል ልጠይቀው ምናምን እያልኩኝ ቪዲዮ እየሰራው ነው ምናምን የሄድኩት ነው ምን እዛ ከበሬዎች መሀል ነው ምናምን አስደነገጠኝ። እሱም ትንሽ ረሳኝ ይሁን ምናምን ከተሜ ሆነበት እግዚአብሔር ወይ ደግሞ አላውቅም ጠረን ምናምንም እንትን ይላሉ መሰለኝ። እኔ ስሰራ ቀንጃን ፊልም ሰራ 1 ወር ሻወር አልወሰድኩም። በቃ እንትኑ ይሄ ከእንትኑ ጋር እርሻ ምናምን አርሰን እንመጣልና ለመተኛት ራሱ ራዩ ላይ ካልሲ ያደርግበትና አፈሩን ምናምን ከዛ ልብስ አድርጌ የተኛለሁ። ተነስቼ እሱን እንትን ምልክቱ ምናምን እንፈልገ ነው ነበረ እኔ ላይ እንዲያመጣ ከሜካፕ ባለፈ ሪል ነገሩ እንዲታይና መጎሳቆሉ። ከዛ ደግሞ ይሄ አልቦህ ምናምን አልታጠብከውማ ሰው የሚልሱት ለካ የጫው ላቡን ምናምን ነው። ስለዚህ ለነሱ የሆነ ምግባቸው ነው ምናምን። ከዛ ሽቶ ተቃብቼ ሲሄድ የሞቢሉ ልጅ ቻኔ ሲሄድ አይቀበለውም። የመከዳትም ስሜት ነገር ሊኖር ይችላል። በበሬው ማንን ያመጣህብኝ ብሎ በስማ ተረስቻለሁ ልልህ። በጣም ኢሞሽናል ስቶሪ ነው። በጣም ፊልሙ ላይ እንዳየው ሰው ግን ከበሬው ጋር የነበራቸው አታችመንት በጭራሽ የምትፈራ ሰው አትመስልም። ከዛ በፊትና ከዛ በኋላ የዛን ሰዓት ላይ አላቅም። አንዳንዴ ፊልም በራሱ ደፋር ያደርጋል። ማዘለውን እኮ ያዘልላል። ከትልቅ ነገር ላይ እኔ
እንዲች ምናምን የምትለው ነገር ዝልል እኔ በእግር መንገድ ምናምን ብዙ ላትሄድ የምትችል ሰውዬ ያንን እርሻ ስትፈረካክሰው ምን ራስ እንዳገኘ ለእርሻ ግን የተለየ ልምምድ አድርጋ ቀድመን ሄደን እኔና መስኪ ተለማምደናል። መጀመሪያ ላይ ያው እጃችን ተልጦ ምናምን ነበረ፣ ግን ለሱም የሆነ ቴክኒኮች ምናምን ያሳዩን ነገሮች አሉ። ለካ ዝም ብለህ መላፋትም ምናምን የለብህም። ጠበቅ ስታደርገው የመላጥ እንትንህም ይቀንሳል ነው ይቀንሳል። ከዛ ኢቭን ጅራፍ አመታት ይመታሉ። የሰኔ ደግሞ ካራክተሪ አይመታም፣ ሰው ያዞርበታል፣ ሰው አቅጣጫ ለመስጠት ያህል ምናምን እሱን መጀመሪያ ላይ ሄደ ሎኬሽን ለማየት በሄድንበት ሰዓት እኔና መስኪ ተለማምደን ነበር። ይገርማል። ሲኒማ ቤት አሁን ሉሲ አፕሊኬሽን ላይ ከተለቀቀ ቀናት ነው ያስቆጠረው። በጣም በጉጉት ሲጠበቅ ነበረ። ብዙ ጊዜ ፊልሞች ከወጡ በኋላ ተፈጥሯዊ ሂደታቸው አለ። ከሆነ ወራት በኋላ ከሲኒማ ቤት በኋላ ዩቲዩብ ላይ ይጠበቃሉ። አልፎ አልፎ ደግሞ አሁን የመጡ አፕሊኬሽኖች ላይ አሁን ቀስ እያለ እየመጣ ነው። የሲኒማ ቤት ህይወት አለ። ሰዎች አጨብጭበው የቲያትር ሰዎች ትንፋሻቸውን የሚሉት ሰምተህ ሪያክሽኑን ወዲያው ስትወጣ አግኝተው ወይ ደግሞ ተደውሎ ለምትሰማው አይነት ወይም በአካል የምታገኝበት አይነት ሪያክሽን አለ። መልስህን እዛው ተቀብለህ በአፕ ስትመጣ የሆነ ቅዝቅዝ አላለብህም? ላይክ ያ የነበርከው የሲኒማ ቤት ሪያክሽን አለ? ያው ምርቃት ላይ አሁን መጀመሪያ ወይ ስታስመርቅ ምናምን ከሆነ እዛው አንተም ትኖራለህ። ሲኒማ ከሆነ ግን ያው የምታስተናግደው እሱንም እንደ እንትን ነው፣ እንደ አፕሊኬሽን ነው፣ ሪፖርት ነው የምታስተናግደው። ምናልባት የሄድክበት እንደውም እኔ በአጋጣሚ ሄጄ ነበረ ኦዲየንሱ ሊያይ ሲል አይተው ሲጨርሱ ምናምን ተገኝቼ እንትን ያልኩበት ነገር አለ። ይሄንን ስሜት ፍለጋ ማለት ነው አይደል? በቲያትር የለም አንተ ከተንኮል ለመስጠት ይሄን እኔ እኮ በጣም ይሄኛው ልክ ለየት ያለ ነገር አለው። አፕ ላይ መልቀቅ አፕ ላይ ትንሽ ዝም ነገር አለው፣ ግን ያው ሶሻል ሚዲያ ስለሆነ ሶሻል ሚዲያ ግን ሪያክሽን ይኖረዋል የወጣ ባይኖረውም። አሁን ሲኒማ ላይ ሲሆን ምናልባት ትሬንድም ሆኖ ሊሆን ይችላል። ትልልቅ ሰዎችም ፊልም ሜከሩ ምናምን ሪያክት የሚያደርገው አይቶ ጉዳይ ብሎ ሄዶ ስለሆነ የሚያየው ነገሩን ሪያክት ለማድረግም አሁን ለምሳሌ አንተ ጽፈህ ለቀሃል ስለ ቀንጃ ፊልም፣ ሌሎች ፊልም ሜከሮች ምናምን እንደዚህ አይተው ለቀዋል። ጉዳይ ፊልም ላይ ብለን ሄድከው። አሁን በአፕ ግን የሆነ የክፍት ጊዜህን ነው ፊልም የምታይበት። የሆነ ስራ ቢሮ ላይ ምናምን ወይ ስራን ከጨረስክ ወይ ቤትም ሆነ ረፍት ላይ በሆንክበት ሰዓት ወይ አቆራርጠው ሁሉ አሁን ጀምረህ በኋላ የምትጨርሰው ምናምን። ስለዚህ ቀጥታ ሪያክት ላታደርግ ትችላለህ። በደንብም ላይጋባም ይችላል ስሜቱ ብዬ አስባለሁ አይደል? የመጀመሪያው ለምሳሌ አፕ ላይ እኔ ያ ኤክስፒሪየንስ ስለሌለኝ የመጀመሪያው 24 ሰዓት ለፕሮዲውሰሩና ለአክተሩ ለአንተ ማለት ነው ምን አይነት የተለየ ነገር አለው? ዴታዎች ትጠብቃለህ፣ ሜሴጆች ናቸው። በሲኒማ የታወቀ ነው። እኔ ይሄኛውን ግን አላውቀውም። ስንት ሰው አየው ምናምን። ሲኒማ ቢሆን ይኸውልህ በ24 ሰዓት ትልቅ ሊሆን ይችላል። አሁን በእኛ ሀገር ኮንቴክስት ገብቷል የሚያየው ቁጥር ማለት ነው። ግን ዓለም ላይ ለቀህ አትጠብቅም። አንደኛ አዲስም ስለሆነ አፕሊኬሽኑ ሊሆን ይችላል እንጂ አሁን ዩቲዩብ ላይ ብትለቅ በሆነ 500,000 ምናምን ነው በ24 ሰዓት ቪው ሊኖርህ የሚችል። አይ ነው እዚህ ጋር 500,000 ቪው ማለት ነው። እዚህ ጋር 2,000 ምናምን ውስጥ ምናምን ስትሆን እንዴ ምናምን ትላለና ላይኩ ይበልጣል የፖስተትከው ወይ ምናምን ነገር። አይ ነው ላይክ ያደረገው ሁሉ ያያል ማለት አይደለም ምናምን ሪያክት ያደረገው ሁሉ ያያል። ሰርፕራይዝ ወደፊት ግን ትሬንድ ሲሆን ግን ለሌላው ዓለም አሁን በደንብ የሚሰራ ነገር ነው። ኦፍ ኮርስ እንደዚህ እንደምትለውም በ100,000 የሚቆጠር በአንድ የሚታየው ምክንያት እንደውም ሰፊውን እይታ የምታገኘው አፕ ላይ እንደዚህ አይነት ፕላትፎርሞች ላይ ስትወጣ ይመስለኛል አይደል? አሁን ባለፈው ፖሊጋመስ ኔትፍሊክስ ላይ አይ ቲንክ የአፍሪካን ሬኮርድ ሰብሯል በ24 ሰዓት ውስጥ። በጣም ከፍተኛ ቁጥር ነው የታየው እና ፖሲብሊ አሚን እድል ያለው ነገር ነው ብዬ አስባለሁ። ግን ሉሲን ለምን መረጥክ አንተ? አፕ ሲባል ብዙ አለ፣ በዛውም እንድናቅ ነው ስለ ሉሲ ብዙ አማራጮች አሉ። ሉሲ ጋር እንዴት ልትሄድ ቻልክ? ሚስተር ካልሆነ ሁሉም ጋር አውርቻለሁ። ኢቭን የመጀመሪያ ፍላጎቴ ቀንጃን በአፕሊኬሽን መልቀቅ ነበር። አስታውሳለሁ። እሺ በቃ ተውም ብለኸኛል የተወሰነ ግን ያው አንተ ብቻ አይደለም በቃ ብዙ እንትኖች ነበሩት ሲኒማ ለመውጣቱ። ምክንያቱም በቃ እኛ እንደ ፊልም ሜከር ብር እየሰራ አይደለም፣ ዓለም ላይ ነው የምናስተዋውቀው። ማስታወቂያችን ይበልጣል። ማስታወቂያ ሰው ኦኬ እንትን ቀንጃ የሚባል ፊልም ላይ እንደሰራ አውቃለሁ አይቼዋለሁ የሚልህ ትንሽ ነው። አብሶ ክፍለ ሀገር ውጭ ያለ ሰው በቃ ማስታወቂያ ላይ ነው
ሰይፉ ላይ ቀንጃን ስታስተዋውቅ አይቻለሁ ሊሆን ይችላል ማስታወቂያ ይታያል ምናምን ፊልሙን ግን ማግኘት አይችሉም ሰው የምታሳየው ቦሌ ነው ፒያሳ ነው የተወሰነ ቦታ ነውና እና ደግሞ እዚህም ደግሞ ሩጫ ነው ህይወት ምናምን ሰው ሲኒማ ሄዶ የማየት እድል ላይ ኖሮ ይችላል ከዛ አንተ በፕሮግራም 5 ደቂቃ 6 ደቂቃ ቢያረፍድ በቃ ፊልሙን ሉዝ አደረገ ስለዚህ ወደ አፕሊኬሽን እኔ በቃ በፈለገ ሰዓት ፕሌይ ብሎ አቁሞም ሄዶ ቀጥሎ የሚጨርሰው ፊልም ምናምን በቃ ቢሆን መጀመሪያ ምን ከዛ ተደራሽ መሆን የትም ዓለም ላይ ፊልሙን ስንሰራ ብዙ በጀት ብዙ ብር ስላወጣንበት ካለው ዳታ አንፃር የሲኒማው እንትን ያወጣነውን ገንዘብ አይመልስልንም ከነበረኝ ዳታ ከዛ በፊት ከሰራሁት በፊልሞቹ ማለት ነው ሶ አፕሊኬሽን ላይ ነው የፈለኩት ሁሉንም ማውርቻቸዋለሁ ቴሌ ቲቪ ማብሻቪው ምናምን ግን ሁሉም ጋር የዲል መለያየት አለ ዲሉ ምንድነው አንደኛ አንዳንዱ አፕሊኬሽኑን ኮንተንቱን ሳይሆን አፕሊኬሽኑ ነው ሂሮ ብሎ ማሰብ አጥቷል የሚሸጠው ኮንተንት ነው እሱ ማሰብ አለባቸው ሉሲዎች ጋር አንድ የተግባባንበት ነገር ሶ ኮንተንቱን ማክበር ከዛ ለፊልም ሜከሩ በፐርሰንቴጅም በምንም የሚገባውን ነገር ማሰብ አግኝተኛል አሁን የመጣውን ድካም አሁን ፊልም ይዞ መገኘትን ነው ሰው የሚያስበው አሁን ፊልሙ ያቺ በቃ 1 ሰዓት ከ40 ወይ 100 ደቂቃ የምትባሏ ያቺ ፍላሽ ያቺ እንትን ሃርድ ዲስክ ነች ለነሱ ነገር ነች እና እሱን ይዛ የሆነ አፕሊኬሽን ብዙ ሰው ራን የሚያደርገው ጋር እንደምታወራ ነው የሚያስቡትና የሚያወሩ ያንሳል ያንተ ነገር ያንስባቸዋልና የመጣው መንገድ እዛች ፍላሽ ውስጥ ነው እኔ ደግሞ በጣም እንዴት እንደሚተልቅብኝ እዛ ፍላሽ ውስጥ ነው ያሳለፍነው መንገድ ያውቃለሁ በቃ አሁን እንደ ቀድም እኮ እንዳነሳው የጋርዲዮላም እነዛ ከኋላ ብዙ ነገሮች አሉ አይደል ውጤት ነው በቃ ግን መጨረሻ ላይ የሚታየው በዶክመንተሪ የሚሰራለት ምናምን ውጤቱ ነው ልክ ነህ ወይ ሰክሰሱ ነው ምናምን ለሰው ግን ከዛ ውጪ ደግሞ ያሉት አሁን ይሄኛው ዶክመንተሪ ያሳየው የሚመስለኝ እሱ ነው በጣም እና የኛም አሁን እንደ ዶክመንተሪ በሆነና ሜኪንጋችንም ያንን ስለማይገልጽ ነው ስፔስ ስለሌለ እንጂ እንዴት እንደሰራ ነው እንዴት እንደደከመ ከሚቀረጸውም ከሜኪንግ ፊልም ሜኪንግ ውጪ ደግሞ ሌላ ኤክስተርናል ያለው ደግሞ ጫናዎች ምናምን ቢታወቁ አረ እንደዚህ ሰርተው ምናምን የሚል ባላንሲንግ ይመጣልና ያ ባላንስ እነሱ ጋር የለም ብዙዎቹ አንደርስታንድ አላደረጉትም 50 ጂቢ ምናምን ይሆንባቸዋል በቃ ይሆነ እንትን ነውና እሷን ነው በቃ እንትን አድርጋ ጭነ ኦሬዲ አንተ እጄ ላይ ነው እነሱ ወደፊት ያለ ድካምንና ወደ ኋላ ያለ ድካምን ነው ውድድሩ ራሱ እነሱ ከዚህ በኋላ ለቀው የሚቆጣጠሩበት ሲስተም እንትኑ ምናምን ነው የሚያስቀምጡልን አንተ የሆነ ፕሪ ፕሮዳክሽን ሊያሳልፍ ኮላ አክል ይችላል የነሱ ፕሮዳክሽኑን ፖስቱን ምናምን ተተው ወይ ደግሞ ጸሐፊው ሲጽፍ የደከመው ድካም ላይ ሆን ይችላል በጣም ግን ያኛው በገንዘብም በጉልበትም ግን ያንን መግለጽ አልቻልንም አሁን እኛ እንደ እንትን ልክ ነው አልቻልንም እና መሆንም ያለበት አንደኛው የፊልም ተመልካች ጋር ብዙ ጊዜ የማይታየው ነገር ለፊልም ያለው ድካም ብዙ ጊዜ ወይ በቃል በጣም ደክመንበታል ብዙ ገንዘብ ነው ያወጣንበት የሚል ቃላት ይሰማል ከመለመዱ የተነሳ ክብደቱም ሁሉ አይታይም ቃል ብቻ ይሆናል እንጂ እንዳልከው የአንድ ቀን ቀረጻ ምን ማለት እንደሆነ የአንድ ቀን ቀረጻ ቤቱን ፈቅዶልህ የገባበት ሰው ያውቃል የገባ ብዙ ጊዜ ባይዶ ለቀረጻ የገባ ልክ ነው ሎኬሽን ክራቹ ምን ችግር አለ ይላላ የቴዳለ ቤቱ ፊልም ላይ ከዛ ሴታፑን ሳሳ እንዴ ነው እንዴ አልጨረሳችሁ ገና ገመድ እየዘረጋ በጣም ያስቃል አስሩ የቤት ውስጥ ነው ይሄ እንግዲህ ገጠር ደግሞ ሲሆን እኛ የነበርንበት ቻሌንጅ ደግሞ በጣም አደገኛ ጦርነት የነበረበት ምናምን ወቅት ላይ ምናምን የሰራ ነውና ስለኔ ሲተኮስ እንኳን በግልጽ የሰማሁት ከ97 በኋላ ለረጅም ይሰምታችኋል አይደል ቀረጻ ላይ ሆናችሁ ምን እንደዚህ እንትን ይሄ የእንትን መሳሪያ ነው ምናምን የሚያውቁ ልጆች እያስረዱ ልክ የገና ባለት የሆነ እንትን ነበር ግርግር ከተማ ምናምን ይሄ ምንድነው አሁን ስሙ ሙደፍተር ነው የሆነ ነገር ብቻ ዲሞፍተር እንደዛ ይሄ እንትን ነው ይሄ ክላሽ ነው ምናምን በቃ አሁን እንሩጥ ያልበታል የሆነ ነገር አይ አንዴ ነው የተደናገጥንበት አንዴ ነው መጀመሪያ የሰማን ሰዓት ነው እንጂ ከዛ በኋላ ተፈሳቅ ጨዋታ የመጀመሪያው በቃ አለቀ ምናምን ከቸሬ ጋር ስንገናኝ እናነሳዋለን ብለን ያዝነው ርዕሰ ጉዳይ አለ ያው የዕለቱ ርዕሰ ጉዳይ ነው ከሲኒማ ጋርም ይገናኛል ቸሬ ከተገኘ አይቀር ብለን የኢትዮጵያ ፊልሞችን አላይም አማርኛ ፊልም አላይም የሚሉ በጣም ብዙ ሰዎች አሉ
ኦልሞስት ከመለመዱ የተነሳ ራሱ ጥያቄ ሁሉ ማያስነሳ ሆኗል። አሁን የሆነ ጊዜ ፊልም አካባቢ ስነ ጽሁፍ አካባቢ ያለ ሰው እንደዚህ ሲባል ትንሽ ያስቆጣል ወይ ያስከፋዋል። አሁን ከመለመዱ የተነሳ ሰዎች መካከል ላይ ልክ የህንድ ፊልም ላይም እንደሚሉት ወይ የሆነ ሀገር ፊልም ላይም እንደሚሉት የኢትዮጵያ ፊልም ላይም በጣም ተለምዷል። እና እውነት አላቸው ወይ እንደዚህ የሚሉ ሰዎች? አንደኛ ተገቢ ነው ወይስ አባባሉ ትንሽ ግብዝነት አያጣውም የሚሉ ሰዎች አሉ። በዛው መጠን ደግሞ ልክ ናቸው፣ መብታቸው ነው። ሲኒማ ዓለም አቀፍ ስታንዳርድ አለው። ያን ስታንዳርዱን ካልጠበቀ ለምን ብለው ነው የሚያዩትም የሚሉ አሉ። እና ቸሬ እዚህ ከተገኘ ይህንን ርዕሰ ጉዳይ ማንሳት በጣም ተገቢ ነው ብዬ አስባለሁ። በተለይ ቸሬ በብዙ ሚናዎች ውስጥ ፊልም የሚሰራ ስለሆነ ብዙ ፊልም ሰሪዎች ወይ ዳይሬክተር ወይ ፕሮዲውሰር ወይ ጸሐፊ አክተር ሆነው ይሰራሉ። አንዳንዶች ደግሞ አንድ ሁለቱ ነገሮችን ይሰራሉ። እና ቸሬ በሲኒማ ውስጥ በጣም በርካታ ሚናዎችን ባርኔጣዎች ያሉት ሰው ነው። ስለዚህ ለዚህ ወሬያችን በጣም የተመቸ ሰው ነው ብዬ አስባለሁ። በመጀመሪያ ይሄ ነገር እውነት አለው ወይ ብላችሁ ታስባላችሁ? ቸርነት ፈቃዱ ይህንን ለመናገር ማለታቸው ክፋት አለው ብዬ አላስብም። ያው ምክንያቱም ያስባላቸው ነገር ስላለ ነው ያደከማቸው ምናምን። ግን አርሰናልን 20 ዓመት የታገሰ ህዝብ የኢትዮጵያ ሲኒማ ግን መታገስ አቅቶታል ባይ ነኝ እኔ። እድገት ነው ገብቷል። አሁን አርሰናልም የሆነ በሆነ ፕሮግረስ አይደለም ዋንጫ ጋር የመጣችሁት እና ግን ሌላውስ እሺ አርሰናል ጭራሽ እየጠበቀ ፍቅር እኮ እየጠበቀ ነው የሆነ ነገር በጎደለ ቁጥር ይቺ ነገር ተሞልቶ እያላችሁ እንዴ ብዛታችሁም አንዳንዴ ታማኝነታችሁም የተገለጸበት እንደ አርሰናል ደጋፊ ታማኝ እንደሚያስባልና ለኢትዮጵያ ሲኒማም እንደዚህ አይነት ሰዎች ያስፈልጉታል። አጋዥ ያስፈልጉት ነበር። ታማኝ ደጋፊዎች ከነስተቱ እያዩ ይሄኛው እንዲህ ቢሆን ሰው ብቻ ሳይሆን መንግስት ደረጃም በተቋም ደረጃ ምናምን ሰፖርት ቢደረግ ሲኒማው የሚፈልገውን 20 ዓመት አይፈጅም እንዳርሰናል። ምናልባት ማንቸስተር ደጋፊ ነው። ዞላይ ማንቸስተር ደጋፊ ነው። አነሳችሁ ዘከር ጥያቄ አለ። ስንት ጊዜ ሆኖ ማንቸስተር ዋንጫ ከበላ? እንደ አርሰናል አረሳም። አትስኮር ነው አመቱ እንደ አርሰናል አረሳው። አይ ቲንክ 3 ወር ነው መሰለኝ አርሰናል። ግን እኔ እውነት የሆነ ሰዓት ላይ የኢትዮጵያ ፊልሞችን ወይም አማርኛ ፊልሞችን በተለይ በአደባባይ ላይ እኔ አላይም ብሎ ማለት ፌር ነው ብዬ አላምንም። ሰዎች ቴስታቸውን እና ስታንዳርዳቸው ሊከበር ይገባል እና የሆነ ስታንዳርዱን ሚት ካላረገ አላየውም ወይም የኢትዮጵያን ፕሮዳክቶችን አልገዛም ሊሉ ይችላሉ። ግን ብዙ ጊዜ አደባባይ ላይ የሚወራና በተለይ በኩራት የሚገለጽ ነገር ነው ብዬ አላስብም። የራስህ ጉዳይ ነው ማለት የሀገርህ ጉዳይ ነው። እየፈለክ አሪፍ ፊልሞችን እየፈለክ አይተ እንትን ፊልምን ወደድኩት ማለት የሚገባበት ጉዳይ ነው እንጂ ምናልባት ባትወዳቸው እንኳን በርካታውን ፊልሞች በአደባባይ ላይ እኔ ኢትዮጵያ ፊልም ላይ እኔ አማርኛ ፊልም ላይ እየተባለ የሚኮራሩበት ነገር ነው ብዬ አላስብም። አንደኛው ፍትሃዊ ወይም ርታዊ ነው ብዬ አላስብም፣ ፌር ነው ብዬ አላስብም። ሌላው ግን ፊልሞች በተነሱ ቁጥር በጣም ጥያቄ የሚፈጥርብኝ ነገር ጥሩ ያሉትን እነዚህ ሰዎች ግን ጥሩ ያሉትን ፊልሞች ያዩዋቸዋል ወይ? አሁን እኔ ጤዛ የገጠመውን ታሪክ ታውቃላችሁ ማለት one of the best films ሁሉም ሰው እስኪ የኢትዮጵያና 5-10 ፊልሞች ጥቀስልኝ በተባለው ቁጥር ጤዛ ብሎ ይጀምራል። ግን ጤዛ በኢትዮጵያ ሊታይ መጥቶ ያየው እይታ የሚያስደነግጥ ነበር። በጣም አነስተኛ ቁጥር ሰው ነው ያየው፣ ያውም በማይታመን ዊንዶ ቀዳዳ ሲታይ ማለት ነው። አንዳንዴ ሰው እውነት ነው ወይ አክሌሙ ራሱ እውነት ነው ወይ እነዛን ጥሩ ያላቸውን ፊልሞች ኢቭን እኔ ቸሪን መጠየቅ የምፈልገው ነገር አለ። አሁን ቀንጃ በጣም ጥሩ ፊልም ነው፣ ጽፌዋለሁ በጊዜው ሲወጣ የኔን ሀሳብ ገልጫለሁ። ከዛ ማንኛውንም ፊልም ንጉስ ፊልም ፕሮዳክሽን ላይ ወይም ሌሎች አፕሊኬሽኖች ላይ እንትን ስትለቅ ዩቲዩብ ላይ ሆነ ሌሎች ቦታዎች ስትለቅ በተለይ በዩቲዩብ በ24 ሰዓት ውስጥ 200-300 ሺህ ማየትን ታውቀዋል። በ24 ሰዓት ውስጥ ገዝተው አዩ እንደዛ ሩቅ ነው ይቀራረባል። በጣም ሩቅ ነው። ታዲያ አሁን ያስተዛዝቡ ግን ምናልባት አዲስ ፕላትፎርም ከመሆኑ ጋር እንዳይገናኝ ይሄኛው ነገር አዲስም ባይሆን የነበሩትም ላይ ሌሎች ጓደኞቻችን ፊልም ያለው ዳታ እንደዛ ነው ስንሰማ። ዞሮ ግን ያለመለመድም ነው አፕሊኬሽን ላይ ምናምን። ግን ዩቲዩብ ላይ
በዲፎልት የሚተቹ ሰዎችም ምናምን ሲኒማ አይተው አይደለም እንትን የሚሉ ወይ አንተ ገንዘብ የምታገኝበት ቦታ ላይ አይደለም እና የሆነ ወይ እንደዚህ ልክ ዩቲዩብ ላይ ሲወድቅ ወይ የሆነ ነገር ላይ ሲሆን ምናምን ነው መተው ሐሳብም የሚሰጡ ስለዚህ አሁን ይመጣጠናል ብዬ አላስብም አሁን ዩቲዩብ ላይ ቢሆን በጣም ብዙ ቪው ያገኛል ኦቪየስ ማንኛውም ፊልም ጥሩም ሆነ ጥሩም አልሆነም በቃ ከፍተውት ስራ ሊሰሩ ይችላሉ ምናምን ግን ሊከፍሉበት የሚችሉት ነገር የፈለጓትን ነገር ነው አግኝተኛ በቃ እኔ ፊልም እኔ ሰው ፈልጎት እንዲያዩ በቃ ከ500,000 ሰው 2,000 ሰው የፈለገው ሰው ቢያዩ ይሻለኛል እኔ እሱ ላይ ምለው ነገር አለ ግን ይሄኛው አማርኛ ፊልም ላይ የእናንተን እይታ ስለስማ እስኪ አለ አማርኛ ፊልም በጅምላ አማርኛ ፊልም አላይ ማንወድም የሚሉ ሰዎች ፌር አይደለም ያልከው ይገልጻል በደንብ በተለይ ደግሞ ጥሩንም ፊልም ሜከር በቃ በጣም ቆንጆ ምንላቸው የኢትዮጵያ ፊልም የሰጡንንም ሰዎች መጨፍለቅ ነው የሚሆነው ለዛ ጀነራላይዝ ማድረጉ ምናምን ልክ አይደለም ግን አናይም የሚሉትን ደግሞ ፖይንት ይታየኛል አንደርስታንድ አደርጋለሁኝ ያለው ልዩነት በጣም ሰፊ ነው ለሰው ለፊልም ያለው ፍላጎትና አሁን የኢትዮጵያ ፊልም ፕሮዲዩስ የሚደረግበት እየሰጠ ያለው ሰፊ ነው በጣም ጋፑ ብዙ ነው አግኝተኸኛል አሁን እኔ ኔትፍሊክስ ላይ በገባ መጥፎ ይኖራል ግን ከጥሩ ፊልሞች መካከል የፈለኩትን እኔ አሁን ምን ሙድ ላይ ነኝ ብዬ 1000 አማራጭ አለኝ የማይበት ገብተዋል አይደለ አማርኛ ፊልም ላይ ግን ሲመጣ በአመት ውስጥ ምን ያህል ነው ፕሮዲዩስ የሚደረገው ከዛም ውስጥ ራሱ በአይነታቸው ይሄ ፐርሰናላይዝድ ይሆን አይደለም እኔ ይመቸኝ ላይሆን ይችላል ሌላው ዓለም ግን ያንን አማራጭ እየሰጠኝ ነው ያለው ገብታል ይሄ ደግሞ ኢንተርቴይንመንት ነው ግዴታ ቤዚክ ይሄ ለህይወት የሚያስፈልግ ነገር አይደለም ለተዝናኖት የምታደርገው ነገር ነው ተዝናኖት የማደርገው ነገር ላይ yes እንደ ኢትዮጵያዊ ሀገሬን ፊልም ሰፖርት ማድረግ አለብኝ ጥሩ ፊልም ሲወጣ ሲኒማ ሄጄ ማየት አለብኝ ኦፍ ኮርስ ግን በገዛ ሰዓቴ ደግሞ 1000 አማራጭ እያለኝ እዚህ ጋር ተመሳሳይ ስቶሪ ማይክ ሆነ ወደዛ ማድላቴ የሆነ ባይ ዲፎልት የማይቀር ነገር ነው የሚል ሐሳብ አለኝ እንትን ጉዳይ ነው የምርጫ ጉዳይ ነው እንዳለችው ነው ኢንተርናሽናል ጉዳይ ነው ፊልም ሲባል ዓለም አቀፍ ጉዳይ ነው ዓለም አቀፍ መዝናኛ ነው ብዙ ጊዜ አርት ውስጥ ከሌለ በስተቀር ለሌሎቹ የሪክሬሽናል ታይም ጉዳይ ነው ተዝናናበት ምናምን ጉዳይ ነውና ለዛ ለመምረጥ ምናምን እንትን ይሰጣል ቻንስ ይሰጣል ግን እውነት ለመናገር በአደባባይ የአማርኛ ፊልም አላይ ማለት የግሊ ልጅ አያስብልም ዞላና የግሊ ልጅ እንደው በተቃራኒው ያየው ጥሩ ካለ አሁን እንትን ምክንያቱም አሁን ብዙኛ ሬት ማድረጊያ ሌላውን አሁን ኔትፍሊክስም ገብተሽ ሬቱን አይተሽ ምናምን ልታይ ትችላለሽ ሬት ቢሆኑ ገብቷል ጥሩ ነገር ካየ ቢያንስ ሶሻል ሚዲያ ላይ ሪአክት በማድረግ ምናምን መጥፎ ሲሆን እንደቀጠቀጥከው ሁላ ጥሩ ሲሆን ደግሞ ትንሽ ሪአክት ብታደርግ ቢያንስ በቃ ያ ስራህ ነው ያወጣህም የጣለህም ምናምን ልትል ትችላለህ ግን አናይም የሚሉትን ሰዎች ግን ዝም ብለን እንትን ማድረግ የለብንም ማለት የማያዩበት ምክንያት ምንድነው ምን የሁለት እና የሶስት ሰው እንትን ብቻ እኮ አይደለም የሆነ ጊዜ እንደ ፋሽን ነበር በቃ እንደውም የሆነ እንደ ክላስ እንትን ማያን ነው የአማርኛ ፊልም እኮ ነው እንትን ምናምን በቃ ራሳቸው እንትን የሚያደርጉ ነበር ግን ትክክልም ባይሆን ግን እንደዛ ያስባላቸው ጉዳይ ምንድነው ብለን መመርመር አለብን በተለይ ኢንዱስትሪ ውስጥ ያለው ሰው ምንድነው ያሰለቻቸው ከሌላው ዓለም ጋር ሌላው ዓለም ላይ በተለይ በጣም አሁን ክፋቱ ምን መሰለ እጅግ ከሰለጠነው ከሆሊውድ ጋር ነው ራሳችንን ያወዳደርን ያለ ነው እጅግ ከሰለጠነው ቦሊውድን በለው ሆሊውድን በለው ከነሱ ጋር ነው ንጽጽሩ ክፋቱ እሱ ነው ግን የራስ እስከሆነ ድረስ የሆነ ኮምፕሮማይዝ የምታረጋቸው ነገሮች አሉ አይደል እነዛ ማይሰጡ ግን ያንተነትን የምታገኝባቸው አሉ ለነሱ ትንሽ ኮምፕሮማይዝ አርገ ጊዜ ሰተ ስፍራ ሰተ ከፍያም ሰተ ማየት መቻል አለበት አፍተር ኦል የኢትዮጵያ ሲኒማ ነው ሲጀመር ለማውቀስ ምን ለማለትም እኮ ማየት ያስፈልጋል አይደል መጀመሪያ አይተ ከዛ በኋላ አፈን ሞልተ ኢትዮጵያ ፊልም አይረባም የምትለው ምን አርገ ነው እንደዛ ድረስ የደረስከው እንደዚህ አርገ ያለው እኔ ፊልም ተመልካች ነኝ ሚል ሰው እንደዛ ቢለኝ ደስ ይለኛል እኔ ኢትዮጵያ ፊልም ከ1000 በላይ አይቻለሁ አይረቡም ቢለኝ ኦኬ ዳታ አለው አይቷል ምናምን ትላለህ ግን ያዩ ሰዎች እኮ ሊሆኑ ይችላሉ አሁን እንደዚህ የሚሉት እንዳልኩ አሁን ከፍላችሁ ይኝ ነው ከፍላችሁ ካያችሁ ጥሩ ነገር የመስራት አቅም አለኝ ገብቷል ሰው ደግሞ አልከፍልም ከዛ ስራን ደግሞ በትንሽ ደግሞ የሰራው ደግሞ አይረባም ነው ምልብህ ምናምን ነገር ነው ይሆን ያለው ገብቷል በጥሩ ገንዘብ ፊልም ኦቨርኦል የሚሰራው ገንዘብ ነው ከባለሙያዎቹ ባልተናነሰ ማለት ነው ባለሙያዎቹ እንዳሉ ነው ገንዘብ ነው ፕሮዲዩስ ፊልም የሚያደርገው
ሶ በገንዘብ አቅም ትልቅ ፊልም ትሰራለህ ፊልሙ ሊወድቅ ይችላል አንድ ቤት ውስጥ የሚያልቅ የሆነ ስቶሪ መውጣት ያለበት ስቶሪ አንድ ቤት ውስጥ ሊጨርሱት አያወሩ ሊጨርሱት የሚችሉት ከገንዘብ አንፃር ምናምን ነው ሶ አንተ ተከፍላቸዋለህ ወይ ሲኒማ ሄደህ ታያለህ ወይ ደግሞ እንደዚህ አፕላይ ሲወጣ ታይላቸዋለህ ስለዚህ ሁለቱም ጋር ክፍተት አለ ገብቷል እኔ አሁን እነሱ የማይረባ ፊልም ነው የምትሰራው ሲሉኝ ከፍለህ ታያለህ ወይ ገብቷል አንተም ክፈለኝ እኔም የሚረባ ፊልም ልስጥህ እያለን አሁን በቃ እንደዚህ በትንሹ ኔጎሼት እያደረክ ቅድም ለጠየቀው እንትን ከዩቲዩብ ወደዛ ወደ እንደዚህ አይነት ፕላትፎርም መምጣቱ ጥቅሙ እሱ ነው ሲኒማ ብቻ ማድረግ ለሰው አይመችም ገብቷል ሲኒማ መታየቱ ጥሩ ነው ካልቸርም ነው ብዙ ሰዎች እንትን ያሉት ነው ግን ሲኒማ ብቻ ብለህ ልቆይ ካልክ ደግሞ ተደራሽነት ታጣለህ ሰው ቢዚ ነው አንተ 10 ሰዓት 12 ሰዓት ያንተን ፕሮግራም ቼክ አድርጎ መጥቶ ክራውድድ ሊሆን ይችላል ስራው ሌት ሊያደርገው ይችላል ሶ ይተላለፋል ሰው ምግብ እንኳን አሁን በየቤቱ ሆኗል አይደል ሬስቶራንት እኮ ይልቅ ዴሊቨሪ ቤቱ ሆኖ ስራ ቦታው ላይ የሚበላ ስለዚህ ፊልምንም እኛም መዘመን ነቃ ማለትና መቅረብ ወደ ተመልካቹ ገብቷል የማይረባ እንኳን ቢሆን ለማቋረጥም የመተውም እድል አለው ብቻውን ነው ገብቷል ቀጠሮ ይዞ አይደለም የመጣው ከ10 እስከ 12 ሲኒማ ነኝ ብሎ ከመጣ በቃ አይወጣም በቃ ቢሰለቸውም ጨክኖ ካልወጣ በስተቀር እዛ ስልኩ ላይ ግን ከሄድክለት በቃ አንተ አሁን ለኔ ነግረኛል ፊልምህን 10ኛው ደቂቃ ላይ ካቋረጠ ወይ ቴምፖ ችግር አለ ወይ ችግር አለ ምናምን ታገኛለህ አንተም ሪል ዳታ ታገኛለህ እዛ ጋር ግን ሄደ ሪአክሽን አትሰበስብም ሲኒማ ሶ እንደዚህ አይነት ፕላትፎርሞች መግባት መድረስ ሰው ጋር ሰውም ደግሞ ይመጣለትን ነገር በቃ ዳውንሎድ አድርጎ ፊልምህን ማየት ልክ ነው ትልቅ ነገር አይጠብቅ ከዚህ በኋላ ከፍሎ ካላየኝ ማለት ነው የሚነሳባቸው ጥያቄ ሰው ለምሳሌ ብዙዎቹ የሚነሳው ጥያቄ ኢትዮጵያ ፊልም 5 ደቂቃ ካየው ተጨርሰዋለሁ ይላል ለምሳሌ ታሪኩ የሚታወቅ ነው በተለይ ሆነ ጊዜ ደግሞ ዣነሩ ማለት ተበትኖ የተሰጠ ይመስል ሮማንስ ኮሜዲ ነበረ ከዛ ሴቷ ብዙ ጊዜ ሀብታም ልጅ ናት ወንዱ ወይ ገራጅ ሰራተኛ ነው የሆነ ነገር ነው እና ተመሳሳይ ቴምፖ ውስጥ ነበር አሁን የብዙዎቹ እንትን እሱ ነበር ማለት ተገማች ነው እና ቴክኒካሊ ምናምንም እንኳን አንዳንዴ እንትን ሊልህ ይችላል ግን ባላጣ ነው ስቶሪ ብዙ ጊዜ አሁን እኛ እንደውም ትልቁ ዓለም የቸገረው ነገር ነው ያለው አሁን ሆሊውድ ስቶሪ የቸገረው ይመስለኛል እኔ በሌላው ነገሩ በጣም ተራቋል እኛ ደግሞ በጣም የተረፈን ነገር እሱ ነው ግን ቅድም የሚያነሳ ነው ነገር እኮ አለ ስቶሪ የሚሰራለት ፊልም የሚሰራላቸው ሰዎች ተቋማት ምናምን ጠፍተው አይደለም በዛ ልክ አስቦ በዛ ልክ ተጨንቆ የሚሰራ ጥራት ያለው ባለሙያ እሱስ ብዙ አለው ወይ ምለ ገንዘብ ኦብሰሽን እንኳን ምን የመስተፋቅር ስቶሪ እኮ ነው የኛ ታሪክ እኮ ነው አይ ነው ግን ዘድራማ ምትል የበቃኛ በቀላሉ የሚነሳስተው እኛ ጋር ያሉ ነገሮች ናቸው ዞርዴር ምንለው የሆነ ነገር በጣም እነሱ ትንንሽ ነገር ነው ትልቅ የሚያደርግ በእኛ ሀገር ካልቸራል ስቶሪቴሊንግ ውስጥ በጣም ሊያድጉ የሚችሉ ስቶሪዎች አሉ እኛ ባልቸገረን ነገር ነው በጣም ነጥብ ያስጣለን ያለው ነገር በጣም በስቶሪ ሪች ነን እኛ በጣም ሪች ነን እሱን ይዞ ነው አይ ቲንክ የብዙዎቹ ችግር የሚሆነው ባልጠፋ ታሪክ ምንድነው ተመሳሳይ የፍቅር ታሪክ ተመሳሳይ ሁሉም አስቂኝ ምናምን ሲሪየስ ድራማዎች ሲሪየስ ጃነሮች ለምን አይደፈሩም የሆነ ጊዜ እንትን የነበረው እሱ ነው እኔ ግን ይሄንን ሐሳብ አላም ነው ቅርታ አድርጉልኝና ተቀበለዋለህ ግን በኔ እይታ በጣም ኦብዘርቭ ለማድረግ ሞክሬያለሁ በእኛ ሀገር ውስጥ ማለት ነው ፊልሞቻችን እንዲጎላቸዋል የሚሉት ሰዎች ብዙ ጊዜ ጥሩ የፊልም ተመልካች አይደሉም አይለኛ ወገኝነት አለ ብዬ አስባለሁ እውነት ወጓጉን ይዘነዋል ጥሩ ፊልም ቀደም አነሳውላችሁ የጤዛን ጉዳይ በአይኒ ስታንዳርድ ማለት ፕሮዳክሽን ስቶሪ ዳይሬክቲንግ ፐርፎርማንስ ዩኔም ይታል አይደለ ጥሩ የሚባሉ ፊልሞች ኦቨር ዘ ይርስ አሁንም ጥሩ ፊልሞች ይመጣሉ በአመት 1 2 ሰዎች በእነሱ የሲኒማ ስታንዳርድስ ለምሳሌ ስታንዳርድስ ማለት ነው እንደ IMDb ምናምን ስታንዳርድ ሲያወጡ የሚያደርጓቸው አሉ የተመልካችን ሪአክሽን ጨምረው እንደ ሮተን ቶማቶስ ስለሚያደርጉት በዛ ስታንዳርድስ ራሱ ጥሩ የተባሉት ፊልሞች ባለፉት 10 ዓመታት 15 ዓመታት ብናይ እውነት እነዚህ ጥሩ ፊልም የተራቡ ሰዎች በበቂ ሁኔታ ሪአክት አድርገውባቸዋል ወይ ስለዚህ ለኔ ፊልም ሰሪው የተመልካችን ስሜት እያዳመጠ የሚያምናቸው የታመኑ ተመልካቾች እንደ አርሰናል ደጋፊዎች የታመኑ ተመልካቾቹን ስሜት እያዳመጠ ራሱን እያሳደገ መጥቷል የማይዋሽ ለምሳሌ የዛሬ እኮ 10 ዓመት የኢትዮጵያ ፊልም ላይ የድምጽ የምስል ጥያቄዎች ይነሱበት ነበር አሁንስ እንደዛ አይደለም አሁን የኢትዮጵያ ሲኒማ በአብዛኛው በምስል ጥራት አሁን ምስል ጥራት ራሱ አንድ ከምስል ጋር በተገናኘ አንዲት
ሴግመንት ነች እንጂ ምስል ሌሎች ብዙ ጉዳዮች አሉት። ኢሜጅ ኳሊቲ ዝም ብሎ ስታየው ያለው የምስል ጥራት ጉዳይ ብቻ ነው እንጂ ከብርሃን አኳያ ከኮምፖዚሽን አኳያ ደግሞ ሌሎች ጉዳዮች አሉ። ግን በድምጽ በምስል ጥራት ወዘተ በጣም ያሳየው ፕሮግረስ አለ። ፕሮግረስ ባሳየ ቁጥር እይታው ጨመረ ወይ ብንል ግን አይደለም። ዴታው የሚነግር እሱን አይደለም። እንደውም በጣም ፕሮግረስ ባሳየባቸው አመታት በእይታ ቻሌንጅ የገጠሙ አመታት ነው። ሶ እጠራጠረዋለሁ ኢን ፕሪንሲፕል ልክ ቢሆኑ ተመልካቾቹ ለጥሩ ነገር የሚያሳዩት ሪያክሽን ኢቭን ጥሩ ነገር ራሱ ያው ብዙ አወዛጋቢ ነገር አለው። ግን በኔ እንኳን እይታ ወይም እነዚህ የሚሉ ሰዎች ምን አይነት ፊልሞችን ነው ጥሩ የሚሉት ብዬ ባይ ያ ጥያቄ በጣም ማለት ጥያቄ ምልክት ውስጥ የሚገባ ነው ብዬ አስባለሁ። ሶ የኢትዮጵያ ሲኒማ ላይ አስተያየት መስጠት እንደ ማንኛውም አርት እንደ ሙዚቃ እንደ ኢቭን ያለ ቅድም ያልኳቸው የቆዳ ምርት ወይ ምናምን ላይ እንደሚሰጠው አስተያየት መስጠት ችግር የለውም። ግን የሆነ ልክ አይሆነት ሜርሲለስ ነታ ያለው ሲኒማ ላይ ሲሆን ጨከኔ ማለት ራሱ አንዳንዴ የፊልም ሜከሩ ምንም ቢጨከንበት ምንም አይሆንም የሚመስል ነገር አለ አይደል? እውነት አንዳንዴ ትንሽ ሴንሲቲቭ ሌላው ኢንዱስትሪ ላይ የምናሳያቸው ነገሮች አይደለም ሲኒማ ላይ የምናሳየውና ሌላ ከቸሬ ጋር ራሱ ቅድም አንስተዋል። ትንሽ ነው ዲፈረንስ። ለምሳሌ የዩቲዩብ ተመልካች ከተመልካቹ መካከል የተወሰነው ቁጥር ዝም ብሎም ከፍቶት ያየዋል። ስለዚህ እዚህ ጋር ሲመጣ ቁጥሩ ሊቀንስ ይችላል። እኔ እዚህም ጋር የምጠራጠረው ግብዝነት አለ። ጥያቄ ነው አነሳል ጥያቄ እንዳለው ሮፍናት ማለት እኔ 500 ሺህ 400 ሺህ በአንድ ቀን የሚያይ ሰው ሳይከፈል ሲሆን እና ሲከፈል ሲሆን ለሲኒማ ያለው ቀናይነት ጥያቄ ምልክት ውስጥ የሚገባ ነው። ለምንድን ነው ሰው ራሱን መጠየቅ አለበት። ራሱን በተለይ ለዩቲዩብ እየተንደረደረ ፊልሞችን የሚያየው ሰው በክፍያ ሲሆን ለምንድን ነው ቁጥሩ በጣም የሚያንሰው? ከዛ ተመልካች ቅድም ባልከው ኦኬ ግማሹ ይቀንስ። ለምሳሌ ዝም ብሎ ከፍቶ የሚያየው ሰው እየተባለ ቅድም ያልከው ደግሞ በሆነ በክፍያ ለመመቸት ምክንያት የሆነ ሰው ቀንስ። በ24 ሰዓት ውስጥ ግን 50 ሺህ ማየት አለበት። ተመልካቹ ራሱን መጠየቅ አለበት። ለምንድን ነው ለኢትዮጵያ ሲኒማ የለመደው ነገር በነፃ ቅድም ያልከው ብዙ ዕዳ አለበት ተመልካቹ እና ደግሞ ዕዳውን የሚከፍልበት አጋጣሚ አንዱ በክፍያ ኤስ ይባል። ልክ አሁን ሉሲ አፕሊኬሽን ላይ ቀንጃ ወጥቷል። ያንተ ፋኖች ያንተን ፊልሞች እስካሁን ድረስ የሚያዩ ሰዎች በ24 ሰዓት ውስጥ 300 ሺህ 400 ሺህ እያዩ የመጡ ሰዎች እኔ አሁን ፋንነታቸውን የሚያስመሰክሩበት ሰዓት አሁን ነው ብዬ ነው የማስበው። አሁን ካልተገኙ ምንድን ነው ታዲያ ጥቅሙ? ማለት ልክ ቦታው ላይ ኦኬ አሁን ከፍየው ላይ ነው ፊልሙ ክፍያ ይገባዋል። እኔም ደግሞ እስከዛሬ በነፃ የሱን ፊልሞች አይቻለሁ። እንደውም ከሌላው ጊዜ በተለየ ጥረት ነው ሼር ማድርገው ማየት ያለባቸው። ሶ ለኔ ምናልባት ቅድም ያነሳው የተወሰነ መንጠባጠብ ሊኖር ይችላል፣ ግን ዴር መደረግ ግን አለበት ተመልካቹ ብዬ አምናለሁ። በነገር ላይ እንደዛ የሚሉ እንትኖች አሉ ስትል ቲፕ ማድረግ ይፈልጋል ለፊልሙ አይደለ? ለፊልሙ ፊልሙን አይቶ ምናምን የሆነ አሁን ፕላትፎርሙ እንደው ኖሮት ቢሆን የሆኑ ሰዎች ሁለት ሰው ምናምን ስላለኝ ነው እንደዛ። ኦኬ በፊልሙ ደስተኛ ሲሆን ቲፕ ማድረግ ገብቷል። የሆነ እንትን ቢኖረው 1000 ብርም አይ 10000 ብርስ ቢከፈልለት 1000 ብር 100 ብር ከፍሎ ያየ ሰው ማለት ነውና ሶ እንደዛ አይነት አንደኝ ምናልባት ሉሲ ቲቪዎች እንትን ካላችሁ እዛ ጋር ቲፕ ማድረግ ያለው ነገር ብትሰሩባት አሪፍ ነው። ግን ዴቭ አሁን ያነሳው ነገር ላይ በጣም በብዙ የሚታየው ከተመልካቹ ባልተናነሰ የኛ ችግር ነው 70-80%። አዎ ትልቁ ጋፕ ያለው ምኑ ጋር ነው? ዲስትሪቢዩተር የሚባል ነገር የለም። ገብቷል። እኛና ተመልካቹን የሚያገናኝ ፊልም ሜከሩ ነው ዲስትሪቢዩሽኑን እየሰራ ያለው። እሱ ደግሞ በጣም ትልቁ ችግር ነው። ገብቷል። እኔ ይደክመኛል ደግሞ ወይ ሌላ ፊልም ልሰራ ነው። ገብቷል። እንዴት ነው ማስተዋወቀው? ያስተዋወቅኩ ስም ቆየው ሁሌ ሶሻል ሚዲያ ላይ ወጥተ ደግሞ ስለ አንድ ነገር ማውራትም ደግሞ ልክ አይሆንም። ገብቷል። ግን ዲስትሪቢዩሽን ካምፓኒዎች ቢኖሩ ኢትዮጵያ ላይ ገና ምንም የለም ኦልሞስት ሳይሆን የለም። ቢኖሩ ግን የኛን ፊልሞች ተረክበው የሚሰሩበት መንገድ እነሱ ከብዙ ነገር አድቫንቴጅ ሊያገኙ ይችላሉ። ሰውን በየስልኩ መጨቅጨቅ በየቢልቦርዱ በየስፖንሰር በመሆን ከብዛት ገብቷል። የኔንም ያንተንም የሱንም ፊልም አንድ ዲስትሪቢዩተር ከያዘው በማስ የማስተዋወቂያ ስትራቴጂ መንደፍ ምን ማድረግ ይችላል። እኔ ግን ብቻዬን በቃ ሶሻል ሚዲያዬን ጓደኞቼን ነው ልጠቀም ይችላል ለሰው መድረስ። አሁን ሰምቷል ወይ ሰው ገብቷል። ቀንጃት ሉሲ ቲቪ ላይ መለቀቁን ሰምቷል ወይ? ዳውንሎድ እንዴት ይደረጋል? ከአፕ ስቶር እና ከፕሌይ ስቶር እንዴት ይደረጋል? እንዴት ነው የሚከፈለው? ገብቷል። ዳውንሎድ አድርጎ ዳውንሎዱ እኮ 8000 ምናምን ሄዷል መጀመሪያ ቀን ገብቷል። ያየው ነው ትንሽ መክፈል የከበደው ደግሞ አለ። ገብቷል። አገር ውስጥ እንዴት ነው የሚከፈለው ምናምን ጭቅጭቅ የሚያርግና የሚያስረዳ ሰው የሚያስረዳ እንትን ይፈልጋል።
ዲስትሪቢዩተር የሚባል ካምፓኒ ሌላው ሀገር ሌላው ዓለም ያላቸው ነገር እኛ የሌለን ነገር ደግሞ እሱ ነው የሚያቀራረብ ፊልም ሰሪውን በራሱ የሚችለው አይደለም ግን ሁለቱ ጋር ይሄን ማቀራረብ የሚችል ዞር ወይ ከፊልም ሰሪው ነው ወጥቶ ይሄን ነገር የሆነ ሰንባዲ ማድረግ ያለበት ወይ ደግሞ የሆነ ቢዝነስ ብሎ የሚያስብ ሰው ይሄን ነገር ማድረግ አለበት ብያስ ወይ አፕሊኬሽኖቹ እንዲሆኑ ይችላል በጎን እንደ ሲስተር ካምፓኒ ሌላው የሚነሳው እንዳልከው አሁን እንትን ተለምዷል እሱን እድል ሰጥቶታል ዩቲዩብ በጣም ለመጠቀም ቀላል ነው ዩዘር ፍሬንድሊ ነው ዝም ብለህ በአንድ ክሊክ ምናምን የምትከፍተው አይነት ነገር ነው ሌላው እንዳልከው የአፖቹ እውነት ለመናገር አሁን ዩቲዩብ ላይ ምናምን 6.7 በለው 7-8 ሚሊዮን በለው የሚያየው እርግጠኛ ነኝ አፖቹ የሚስተካከሉ ቢሆኑ በቀላሉ እንትን የምትላቸው ምናምን ቢሆኑ 50,000 እና 60,000 100 ብር ከፍሎ የሚያይ ሰው ምናጣ አይመስለኝም ሌላው ከሉሲ ጋር ያይዘን እንድትልኝ የምፈልገው ማለት አላጠቃቀም ሲያህል ምን ያህል ቀላል ነው እንዳልከው 8,000 ሰው ዳውንሎድ አድርጎታል መብለባይ ዲፎልት ታስቦ ቢያንስ 7,000 ሰው ማየት ነበረበት ሌላ 1,000 እንኳን ባይመቸው ጊዜ ቢጠብቅ ምናምን ምን ያህል ስላጠቃቀም ምቹ ናቸው እንደሌላው በአንድና በሁለት ክሊክ የሚመጡ አይነት ነገሮች ናቸው ሉሲ ላይ የተወሰኑ ኮምፕሌኖች ነኝ ሰምቻለሁ ምንድነው እሱ እንደ ኢትዮጵያ የሆነ ነገር ነው አሁን አፕል አይፎን ስልክ ላይ ነው የሚያስቸግረው አንድሮይድ ላይ ምንም ፊት ለፊት ነው ክሊክ አደረክ አማራጭ እንትኖች ያመጡልሃል ትከፍላለህ ግን ሌሎቹም አሁን ቴሌቲቪም ሉሲ ቲቪም በል ምናምን የሚያስቸግሩት ምንድነው ዌብሳይት ላይ ገብተህ ነው የምትከፍለው በአይፎን ሲሆን ሉሲ ቲቪ ብለህ ሰርች አድርገህ እዛ ላይ ክሊክ አድርገህ ከዛ እሱ የሚያመጣልህ ፕሮሰስ አለ በዛ ላይ በቴሌብር በንግድ ባንክ ማርገህ ትከፍላለህ ውጪ ላሉ በጣም ቀላል ነው አሁን ሉሲ ቲቪ ላይ የሚያለው እንትን ምንድነው ውጪ ያለ ተመልካች በደንብ እያየው ነው ያየው ሲመስለኝ ዳውንሎድ አድርጎ እያየው ያለው ነው ኢትዮጵያ ውስጥ ያለ እና አይፎን ስልክ ተጠቃሚ ነው ከባድ የሆነው እና ደግሞ ለሱ እየነግሬያቸዋለሁ የሚችሉትን አፕዴት እያደረጉ ነው አይ ቲንክ አይፎን ስልክ ሲሆን በእንትን ነው የምትከፍለው ይሄ በፔፓል ምናምን ካልሆነ ያስቸግራል እሱ ደግሞ ኢትዮጵያ ውስጥ ስለማይሰራ በዛ መንገድ መሰለኝ እንጂ ሰው ያስቸገረው ግን እሱንም ቢሆን ማስረዳት ያስፈልጋል በዛ በኩልም ገብተው ያዩ ሰዎች አሉ ስለዚህ ያኛው መንገድ በደንብ ፕሮሞት ማድረግ ቪዲዮን ቀርጫውን እኔ ላይ ለቅቄዋለሁ ሉሲ ቲቪ ለቀዋል እንዴት ምናምን ፕሮሰሱን ግን ደርሷል ገብቷል ሪል ፊልም ለሚመለከቱ ሰው ደርሷል ያው ከዚህ በፊት እንደውም ሉሲ ላይ የተፈታ ነገር አንድ ዱባይ ምናምን አረብ ሀገር ብዙ ዩቲዩብ ላይ ተመልካች ያለው አረብ ሀገር ላይ ነው እና እነሱ የመክፈያ እንትን አልነበራቸውም ሌሎች አፖች ላይ እዚህ ያለ ሰው በቴሌብር ምናምን በቀጥታ በንግድ ባንክ ትከፍላለህ እነሱ ግን ወይ ዶላር የእንትን ካርድ ያስፈልጋቸዋል ቪዛ ካርድ ምናምን አረብ ሀገር ደግሞ ይላቸው አሁን ይሄኛው ላይ ምንድነው በማንኛውም ባለበት ሀገር እስራኤል ብትሆን በእስራኤል ከረንሲ ይቆርጣል በዚህ አረብ ሀገርም ስትሆን እንደዛ ስለዚህ እሱን መጠቀም ይችላሉ ማለት እሱን አፕዴት እንዲያደርጉ ያው ፑሽ እያደረኩ ነው ግን ምንድነው እኔ ኦቨርኦል ፈንጃብካይ ነው ይሁንካለው እኔ ላይ ነው እየተሞከረ ያለው ኢትስ ኦኬ ወደፊት ግን ጥሩ አሁን ምንም የምሰራበት ሲስተም ስለሚሆን ጥሩ እንዲሆን እፈልጋለሁ ይሆናል በኔም ቢሆን በሌላም ጉዳይ ለፈንጃም ካኝነት ልንፈልግ እንችላለን ከልምድ አይተን ከኢትዮጵያ ውጪ እንደው ከተመልካች አኳያ እና ካከፋፈል አኳያ የምን ሀገር ኢትዮጵያንን ወደድካቸው እንደው ባዩልኝ እየደጋገሙ ያልከው መጀመሪያ ወዳጆች የት ነው ያሉት እስራኤል ነው እና እኔ ደግሞ አይ አረብ ሀገር ልጆቹ ደውዬ ይሄ ማስታወቂያ መሰራት አለበት ምክንያቱም እንትን ላይ ያለው እንዳታ አቋሉ ዩቲዩብ ላይ ያለው እና ነው አረብ ሀገር ባለማወቃቸው ነው ወይ ደግሞ ከዚህ በፊት ሞክረው ስላልተሳካላቸው መክፈል ምናምን አይሆንም ብለው ተተውት ነው የሚሆነው ማስታወቂያ መስራት አለብን አልኩ ደውዬ ማለት ነው ዲሲቲቪዎች ጋር ቀርጸው ምናምን ተለቀቀ ነው ማለት ለአረብ ሀገር ታርጌት ያደርጋል ምክንያቱም ኦዲየንስ ያለው አረብ ሀገር ያሉ ሰዎች ነው በደንብ አማርኛ ፊልምን የሚያዩት የነበረው ግን ዳታውን ሳይው ከኢትዮጵያ ቀጥሎ ማለት ነው ኢትዮጵያ ያለ ብዙ ሰው አይቷል ከዛ ባለፈ እስራኤል ምናምን ይያላ ይመቻቸው እስራኤሎች ይመቻቸው የሲኒማ አድናቂዎች ለሱ መተቸት ይችላል በርግጥ ቲያትርም አማርኛ ፊልምም ሄዶ በደንብ ከሚታይባቸው በአካል እንኳን በሲኒማ እስራኤል ሄዳል አይደል አንተም
እስራኤል አልሄድኩም። ቲያትራችን ሲሄድ ልትሄዱ ነበር? ሄዱ፣ ቲያትሩ ሄደ፣ እኔ አልቻልኩም። ኧረ እባክህ፣ በዛ ምክንያት ነው ያሰብኩት። ሌላ ሰው ተክቶ ነው ሄደው? ደብል ካስት ነበር። ደብል ካስት ነበር። ይገርማል በጣም። እኔ ውጭ የመሄድ እንትን አለብኝ ትንሽ ችግር። የሆነ 11ኛው ሳለ ትቀራለህ? አይ ፍላጎትም የለኝም። ኧረ ሰው እንዲህ መሄድ እኔ በፊልም ራሱ የሆነ ፊልሞቻችን ሊታይ እንትን ሀገር እንደዚህ ምናምን በቃ እዚህ ከማጠው ምናምን እዚህ ቢዚ ነኝና። አርሜኒያ ግን ደጋግመህ ስትሄድ አይቻልም። አርሜኒያማ ብራንድ አምባሳደር የሆነ ሰዓት ላይ ማፕ ላይ ሁሉ አየሁት። ጎረቤት ሀገር ነች እንዴ አርሜኒያ? ዛሬ ጋር ራሱ ስደብ ስራው ነው ሳይሆን አርሜኒያ አንደኛ ስራው ነው ብኝ፣ አንደኛ ደግሞ የቱር እንትኑ አምባሳደር ነህ? አምባሳደር ነኝ። ከዛ ደግሞ በህይወቴ ማየት የምፈልገው ቦታ ነው የቅድስት አርሴማ መካነ መቃብር ያለበት ቦታ ነውና ለመጀመሪያ ገዳም የሄድኩትም እዛ ነው። ከዛ መጥቼ ታቶ ተነቀስኩ። ልክ ይሁንም ባይሆንም ማለት ነውና በቃ ፊልም ከዛ በኋላ የአርሴማ ሀገር ምናምን ሲባል ልቦ ከኪላ ልክ ነው የሚለውና መሄዴ በቃ ስለ በቃ የሚገባው ቦታ ነው የሄድኩት የምለው። የሚገርም ረስቼው ነው እንጂ የሆነ ጊዜ ቸሬጋ ሁሉ ደውዬ አርሜኒያ ለምንድን ነው የማልሄደው እኔ ልልህ ሁሉ አስቤ ነበር። እግዚአብሔር የሆነ ቡድን ተኮን ሆኖ ነው አይደል የሚካሄደው? ኖ ቡድን ታይሆን ትመዘገባለህ። ኢንዲቪጁዋሊ ትመዘገብና ግን በተለያየ ጊዜ ነው። አሁን ለምሳሌ የዓመቱ መስከረም 29 ላይ የዓመቱ አርሴማ ሲከበር የለ ለዛ ጉዞ ተዘጋጅቷል። በዛ ትሄድና ግን ብዙ የሚጎበኝ ነገር አለው ሀገሪቱ። ብዙ ገዳማት ገርሞኛለሁ። አርኪቴክቸር በጣም የሚገርም ነው የምልህ። ቤቶቻቸው የሰሯቸውን እዚህ ፒያሳ እንኳን ያለው እንትን ቸርቻቸውን ታውቃለህ? በቃ የሚገራርሙ ናቸው። ብዙ የምታየው ነገር አለ። ምግባቸው የሚገርም ነው። መሄድ አለባችሁ። እንዴት ነው ግን ለብዙ ሰው አፎርደብል ነው? አሁን አንዳንድ ጊዜ እንደዚህ ትራቭል የሚያዘጋጁ ሰዎች ለአብዛኛው ሰው አፎርደብል አይደለም ከፕራይስ አንፃር። ግን መሰለኝ እኔ 350 ሺህ ብር ነው ምን ይችላል መሰለኝ። ቪዛ ያሰሩልሻል፣ ትኬት ደርሶ መልስ፣ እዛ 5 ቀን ምናምን የአልጋ ቁርስ ያለው አልጋ ማለት ነው። ከዛ አስጎብኚውም የጉብኝት መኪናውም ምናምን ተከፍሎ በቃ ምሳና ራት ሾፒንግን ደግሞ ለሾፒንግ በጣም ጸድ የሆነ ቦታ ነው። ስለዚህ ይሄንን ከአርሜኒያ ነው የገዛሁት። ሪሊ እመቤቴ ብዙ ነገር ነው ያለው። መሄድ አለብን። ለስንት ቀን ነው 350 ሺህ? ለአምስት ቀን። ኦኬ በጣም ፌር ፕራይስ ነው። በጣም እኮ ፌር ነው። ጥሩ ነው። ሌላ ስለአንተ የምናውቀው ወይም የሰማነው ነገር በጣም ተወዳጅ የነበረው ኪያ ቁጥር 1 ፊልም አለ። ከዛ የሆነ ሰዓት ላይ ቆም አረክና ኪያ ቁጥር 2 ሊሰራ እንደሚችል አሁን የተረጋገጠ መረጃ ሰምተናል። ኪያ ቁጥር 2 እንደሚሰራ እና ሊቀረጽ ነው። ምንድነው? እስኪ ዜና ነገረን። አዎ ፕሪ ፕሮዳክሽን ላይ ነው ያለው። ያው ብዙ አሁን ኪያ ሰው የሚጠብቀው ስራ ነው፣ እንደ ቁጥር 2 የሚጠብቀው ስራም ነው። ከዛ ደግሞ እኛ ደግሞ ከኪያ አንድ አይደለም አሁን ውድድራችን ከቀንጃ ነው። የሰውም ኃላፊነት አለ፣ የኛ ደግሞ የደረስንበት የፕሮዳክሽን ኳሊቲ ኃላፊነት አለ። ሁለቱን አጣጥመን ለመስራትና የተሻለ ነገር ለማድረግ ጊዜ ወስዷል። እንጀምራለን ያልነው መጀመሪያ እንደውም ቀንጃ ሳይወጣ በፊትም ፕሪ ፕሮዳክሽን ላይ ነበርንና ቀረጻ ልንጀምር አስበን ነበረ። ግን ደግሞ እስቲ የዚህኛውን ፊድባክ እንያው። ይሄ የሚያመጣው ነገር ቅድም እንዳልኩ ነው። ይሄንን ትሰጥና ይሄኛው ከሰራ ገንዘብ እዚህኛው ላይ ኢንቨስትመንትም ይጨምራል ማለት ነው። ያው ፊልም ሲያልቅ ነው በዚህን ያህል ፈጀ ብለህ ልትል የምትችለው። ያለበለዚያ 100 ሰው የሚታይበትን ሲል 50 ይሁኑ 10 ቢሆኑስ ምናምን ብቻ እንደዚህ አይነት እንትን ውስጥ ትገባለህ። የዛ የገንዘብ ነፃነቱን ለመፍጠርም ቀንጃ እስኪወጣ መታገስ ነበረብን። ሲኒማም ወጣ ቀንጃ። ሲኒማ ላይ የነበረው እንቅስቃሴ ጥሩ ነው ከነበረው ነገር ግን እኛ ከምናወጣው አሁንም ኢነርጂ ከምናስበው ነገር ጋር ግን ባላንስ ለማድረግ ወደ አፕ ደግሞ ሄደናል። አፕሊኬሽን ላይም ደግሞ እየሰራ ነው። አሁን ግን ቀጥታ ወደ ቀረጻ የመግባት ነው ልምምድ ጀምረናል። በቅርብ ቀን ቀረጻው ይሆናል ማለት ነው። የሆነ ቲፖች ኪያ ቁጥር 2 ሊሰራ ነው ሲባል መቼም ከስቶሪ አኳያ ከኢቭን ከሴቲንግ አኳያ ከጊዜም አኳያ ከብዙ ነገር አኳያ ብዙ ጥያቄዎችና ኪዩሪዮሲቲ የሚፈጥሩ ነገሮች አሉ።
ለአራዳ ማዞሪያ ተመልካቾች እስኪ የሆነ ቲፕ ንገረን። ኪያ ቁጥር 2 አቡሽ አየው የሆነ አንድ ቲፕ ማርታ አለንበት። እሺ ኦኬ ናይስ። ዳይሬክተሩ አላዛር የኪያ ቁጥር 1 የኪያ ቁጥር 1 ዳይሬክተር ነው። የዚህ አሲስታንት ዳይሬክተር ደግሞ የቀንጃ ዳይሬክተር ነው። ሪሊ አዎ ቲሙ ሲኒማቶግራፈሩ የቀንጃ ነው። አብዛኛው ቲም የቀንጃ ቲም ነው። እዛ ላይ ጆይን ያደረገው አላዛር ነው ማለት ነው። አላዛር ደግሞ የኪያ ነው የቁጥር 1 ሶ የተሻለ ነገር ለመስራት ኮላብ አድርገናል ማለት ነው። የኪያም ቴስት የቀንጃም ኳሊቲ በአንድ ላይ ሁለቱም ዳይሬክተሮች አሉ ማለት ነው። የቀንጃም የኪያም ሶ የተሻለ ነገር ለመስራት ነው። ኪያ በቀንጃ ተከሽኖ እንትን ቢሆን እንደውም ይኸውልህ አሪፍ የሚሆን የነበረው አሁን ፊልም ወደፊት የሚሆን ብዬ የማስበው ይሄ ፕሪ ፕሮዳክሽናችን ራሱ ምናምን ስፖንሰር የሚደረግ በሆነ ካምፓኒ ምናምን ሰው ካምፓኒ ሎጎ ይቀመጣል በሜኪንግ ቪዲዮ ምናምን። እኔ የሆነ ሰዓት ላይ እንደዛ ፖስት አድርጌ ነበር። በቃ እንትና ኮንታክት አድርጌ ኪያ ላይ ስፖንሰር ቢሆኑ እንደዚህ ቢያደርጉ ገብቷል። ፕሪ ፕሮዳክሽን ላይ የሆነ ምርት እዛ ጋር የተጠቀመን ውሃዎች ሊሆኑ ይችላል፣ ለስላሳ መጠጦች ስለሚመች ራሱ የሚመቹ ነገሮች ሕክምና ተቋማቶች ሊሆኑ ይችላሉ ምናምን ከፊልም ጋር ብቻ ተያያዥ ሊሆኑ የሚችሉ ፕሮዳክሽን ላይ ልናደርጋቸው የምችል ጋብዤ ነበር። ወደፊት እናሳካዋለን። አሁን ግን እኔም በሙከራ ደረጃ ላይ ሞከርኩት። በጣም አሁንም ካላችሁ ግን ጥሩ አጋጣሚ ይመስለኛል። ፕሪ ፕሮዳክሽን እንዳልከው እኔም ብዙ አስቤው አላውቅም፣ ግን ለስፖንሰሮች በጣም የተመቸ ነው። በነፃነት ብዙ ነገሮችን ታደርጋለህ። ውሎ በጣም ይመቻል። ተዋንያኑ፣ ዳይሬክተሩ፣ የፕሮዳክሽን ባለሙያዎች በሙሉ ከኖርማል ወታደራዊ እንትናቸው ወጥተው ትንሽ ፈታ ብለው የምናይበት ብዙ እድሎች አሉ። ሰሪ ግን እኔ አንድ በጠይቅ ደስ የሚለኝ 10 ምናምን ዓመት ሆኖታል አሁን በፊልም ውስጥ ቶሎ ደግሞ ፊልምን ፕሮዲስ ከሚያደርጉ ሰዎች መካከል አሁን በቃ ቀዳሚ ነው። በጣም በጥቂት ዓመታት ብዙ ፊልም ነው የምትሰጠን። አንዳንዶቻችንን የሚያሳጣስ እና ደግሞ አንዳንዶቻችሁ እና ደግሞ ሀብታም ነው እሷንም አንስተ እውነት ነው ስታዩት ቀላል ሰው እንዳይመስላችሁ እና ፊልም ያበላል ቡቲክ ያለው ፊልም ሜከር እንደውም ከሱ ጋር የሚያያዛል። ብዙ ፊልም ሜከሮች ግን ስለ ፊልም ሲሰሩ ስለ ኤክስፒሪየንሳቸው ሲያወሩን እንደከሰሩ ያላቸውን ነገር እንደሸጡ ፋይናንሻሊ ስቴብል መሆን እንዳቃታቸው ነው ብዙዎቻችን የምንሰማው። እንዴት ነው አንተ ይሄንን ሜንቴን ማድረግ የቻልከው? ሊፍቱን የቱ ጋር የተጠቀምከው ይለኛል። ሊፍቱን የመጣ ሰዓት እላለሁ አንዳንዴ። ኢንትረስቲንግ ነው በጣም። ኪያ ላይ ካለ አንድ ዲያሎግ ሞዳ እድል እንደ ንፋስ ነች፣ የትም ቦታ አለች። አንተ መርከብን አዘጋጅተ ሸራን ወጥረ አቅጣጫን ካዘጋጀ ካስተካከል በቃ ትጠቀማታለህ። እሺ ካልሆነ ግን ሸራን ምናምን አጣጥተ መርከቡ ላይ ብትሆን ንፋስ ወይታለች ድራይታለች ንፋስ ወይታለች የለም። እሺ እንትን ላይ ያለ ዲያሎግ ነው። ኪያ ላይ ቲፕ ሌላ ቲፕ ሁለተኛ ጊዜ የመጠቀም ጉዳይ ይመስለኛል። ምክንያቱም ኦፖርቹኒቲዎችን እድሎችን የመጠቀም እኔ ብራንድ አምባሳደር አሁን የተክለ ሃይማኖት ጠቅላላ ሆስፒታል የኒዌ ኢትዮጵያ ሆኛለሁ፣ የሙዳይ በጎ አድራጎት ሆኛለሁ። ሶ የሙዳይ በጎ አድራጎት ያው በቮለንተር ማለት ነው እና የነሱን እንደሆነ ያደረገኝ ግን አክቲቭሊ መስራቴ ነው፣ ራሴን መጠበቄ ነው፣ ሶሻል ሚዲያ ላይ አክቲቭ መሆኔ ነው። አብዛኛው ፊልም ሰሪ እንደ ካልቸር መደበቅን ይወዳል ብዬ አስባለሁ። ሶሻል ሚዲያ የለኝም እኔ ሶሻል ሚዲያ ላይ እንትን አለለም። ግን ካምፓኒዎች ደግሞ መተው ምን ላይ ነው ታዲያ እኔ ማስተዋወቅላቸው? አሁን እንደ በፊቱ ቢልቦርድ ላይ ምናምን አይደለም። ቅድም እንዳነሳ ነው ሲኒማ ምናምን ብቻ አይደለም፣ የሆነ ስፔሲፊክ ቦታዎች ወይ ደግሞ ሜንስትሪም ላይ አይደለም ማስተዋወቂያዎች እየተሰሩ ያሉት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ አለ ወይ ነው። እኔ አሁን ሶሻል ሚዲያ መኖሩ በደንብ ጥሩ አድቫንቴጅ ሰጥቶኛል ብዬ አስባለሁ። ኢቨን ከኬንያ ሳምሰንጎች ኮንታክት አድርገውኝ ነበር እያወራን ያልጨረስነው ነገር ሆኖ እንጂ ገብቷል። ያንን እንትን ያለ እነሱ ሰርች ሲያደርጉ የኢትዮጵያ አክተር ብለው ምናምን ቼክ ያደርጋሉ፣ ስንት ተከታይ ያለው ነው ገብቷል እንጂ ማነው ተወዳጅ ማነው ኢትዮጵያ ሰው እየወደደው ያለው ምናምን ኔክስት ስቴፕ ነው ማለት 33 ምናምን ተከታይ ያላቸውን አይፈልጉም። ደውሎ ይነግሯቸዋል እነሱ እንዲህ እኮ ምርት ነበረ ምናምን አንዱ በቀን አንድ ሰው ነው እንደውም የምንነግረው ብለው
ግን ቀድመህ ይሄን አንደርስታንድ አድርገው ነው አንተ ለምሳሌ ሶሻል ሚዲያ ላይ ይታወቃል ኢንስታግራም ላይ በጣም አክቲቭ ነው ፌስቡክም ላይ ቲክቶክም ላይ አሁን ደግሞ አክቲቭ ነው ቀድመህ ማለት የተዘጋጀበት ነገር ነው በዛ ላይ ደግሞ ማርኬቲንግ ማኔጅመንት ነው የተማረው እኔ አንደኛ እሱን መማሩ በማርኬቲንግ መማሬ ጠቅሞኛል ብዬ አስባለሁ አንደኛ ብራንዲንግም ላይ እኔ ንጉስን ስከፍት እኮ ፊልም አልሰራው ምናምን ግን ከፍዬ ነው ሎጎ ምናምን ያሰራሁት ነው ማለት እንጂ ነገ ቸርነት ፍቃዱ ተብሎ ፕሮዳክሽኑ ተከፍቶ ነገ ሲያሜ ሰጠዋለሁ ሎጎ ይኖረዋል ምናምን አይደል ብራንዲንግ እሱ ልክ ማርኬቲንግ ስለተማርኩኝ ስለ ብራንዲንግ ምናምን ከመጀመሪያው ምናምን ታላቅ ሩጫ ላይ ኮኔ ቲሸርት ላይ እንትን አድርጌ የኪያ ሊወጣ ሲል አስሩጫለሁ ልጆች ምናምን ፍላየር ይዘው ምናምን እንዲሮጡ የሆነ ችግኝ ተከላ ምናምን ሲባል በችግኝ ሰርቺው ምናምን ስለሆነ እንትን እንድታደርግ ያደርጋል ነገሩ ግን እኔ ባለፈም የሆኑ ተማሪዎች ዓለም ሲኒማ የሚያስተምሯቸው አማኑ የሚያስተምሯቸው ተማሪዎች ጋር ያልኳቸው ነበር በብዙ ነገር ነገ ፌመስ እንደምትሆን ሆነ አሁን ፍላጎት እስካለ ድረስ ነገ ታዋቂ አሁን ቴዲ አፍሮ ከሆነ ልካችን ቴዲ አፍሮ ግሩም ከሆነ ግሩምን እሆናለሁ በቃ ብቻ የሆነ እነሱ እንትን የሚያደርጉት አለ እነሱን ሰውን የማይጠለኝ ነገር ነው ያረኩ ያለውት ወይ መጀመሪያ ላለው እኔ ልክ እኔ አሁን ባባ ጋር ለመሃል ምናምን ፊልም መጀመሪያ ስገባ እነሱ ጋር ነው ለመተዋወቅ እንትን ያልኩት ክላፐር ሆኜ ሰራው ፒኤም ሆኜ ሰራው ምናምን እነሱ ጋር ከማየው ግን በቃ እኔ ግን ሶሻል ሚዲያ ግን እኮ መኖር አለበት ምናምን እላለሁ እነሱ አይፈልጉትም አሁን እኔ ባባን ሰው ወደፊት ሶሻል ሚዲያ ግን ያስፈልጋል ይሁንትን ግን ያስፈልጋል ስለዚህ እንትን ከፈትኩት ያኔ የሆነ ነገር አደርጋለሁ አሁን እንደውም በቪዲዮና ቪዲዮዎች ምናምን ራሱ ቲክቶክ ሳይመጣ የቲክቶክ አይነት ትሬንድ ምናምን ዩቲዩብ ላይ ራሱ ያለው አለ እንደዛ ያደረኩ ምናምን ለለቅ ነበር ገብቷል የሆነ ኢንጌጅ ለማድረግ ከሰዎች ጋር ማለት ነው እና ፊትህን በተለያየ አቅጣጫ ለማስያዝ ከዛ በኋላ እንደውም ለብዙ አርቲስቶች እኔ ግዴላችሁም ክፈቱ ያስከፈትኳቸው አለ አሁን ፎሎወር የሚበልጡኝ እና እንደዛ እኮ ነው እኔ ቃል ኪዳን ጥበቡ ብዬ ስም አልጠራም ግዴለሽም በቃ ገብቷል ያስፈልጋል እንትን እና ያኔ እኔ እሱ ነው ያደገው ነው ልክ የሆነ ፊልም ስትሰራ ትንሽ ያወቀ ይጨምራል ካልሆነ ሌላ ፌክ አካውንቱ ይበልጥህና አሁን እኮ መከተል ሳይፈልጉ ቀርቶ አይደለም ግን ፌክ አካውንቱ ይበልጣል የትኛው ሪል እንደሆነ አታውቀው እኔ እንኳን ጓደኞቼ ሆኖ አለኝ ምናምን ይሉኛል የትኛው ሜንሽን ላድርግ እኔ ያደረኩት ማለት ደግሞ ኮንፊርም አደረኩ ማለት ነው ልክ ነው የሚለውን ነገር ስለዚህ የራሳቸው ላይ በደንብ አክቲቭ መሆን ምናምን ቢቻል እና እነሱ ነገሮች ወደ ስራ ይቀየራሉ ገብቷል አምባሳደርነቱን በል ከዛ ደግሞ እንዳልኩ ልክ እኔ ሱፍ ለግራጁዌሽን የለበስኩትን ሱፍ የሀገር ሰው ጠየቀኝ የት ነው የገዛው እዚህ ቦታ አልኩኝ እቺ ነገር ቆይና በቀራሳ ሶ ቢዝነስ እያሰብኩ ነበር ሱፍ ቤት ነው የኔ ቢዝነስ እኔ ራሴ ለብሼ ማስተዋወቅ እችላለሁ ሰው ጋር ማድረስ እችላለሁ ሶሻል ሚዲያው ነው ጋር ሞዴሉ ነው ራሴ ያለው ሱቅ ነው የሚያስፈልገኝ ገብቷል ሱቅ ከዛ የፊልም እቃዎችን ሸጬ ምናምን ነው የከፈትኩት ሁላ ነው ጉድ ይገርም ገብቷል ሪስክ ነው የወሰድኩት ፊልሜን ሰርቻለሁ የፊልም እቃው ቀጣይ ፊልም እስከሰራ እንትን ይል ነበር መቀመጥ ምንም ሶ ሸጥኩት ሪስክ ማኔጅመንትም ኮርሱ ነው ዞሮ ትምህርቱ ጋር ዞሮ ሪስክ ወሰድኩ ሸጥኩት ተከፈተ ያኛው እንትን አደረኩኝ ከዛ ደግሞ የሆነ ሰዓት ላይ መኪናም የሸጥኩበት ሸጭም ሱቁ ላይ ያደረኩበት ታይም አለ ግን ራሱ ደግሞ ይተካካል ይመልሳል ታድጋለህ ማለት ነው ናይስ ኢንተረስቲንግ እኔ ግን ሱፍ ፊልም ግን ያበላል በታላቅሽና ሱፍ ፈልጋለሁ ታውቃለህ ከቴክዋን እንዴ በጣም ቀነስን እኮ 15000 ብር ሸሚዝ ከረባት ሱፍ ይሽሪልኩ ነው ሪሊ ቦሌ ነው ማረጋው ቴክዋን ቦሌ ብራስ ቴክዋን ፋሽን ብላችሁ ኑ 15000 ብር እናስተናግዳለን እናደርጋለን እንደው ዲስካውንት አልቆ ነበር በነገር ሪሊ በቃ ራዝመት አራዳ ማዞሪያ ስንት ትንሽ ከዛ አራዳ ማዞሪያ ብላችሁ ሄዳችሁ ደግሞ የሆነ ዲስካውንት ይኖራቸዋል ከዴቭ ሰምቼ ነው የመጣሁት ያለ ቀንጃ ሉሲ አፕሊኬሽን ላይ ከተለቀቀ ቀናት ተቆጥሮታል በአፕሊኬሽን ደረጃ በርካታ የሚባል ተመልካች እያየው ይመስለኛል ምን ያክል ሰው እንደ ኤክስፔክት አደርጋለህ እንደ ግዴታ እንደ ውዴታ ምን ትጠብቃለህ ከተመልካች አኳያ
አሁን እኔ እውነት ለመናገር 100,000 ሰው ብቻ እንዲያዩ ነው የምፈልገው። 100,000 ካየው በቂ ነው ለኔ። እኔ 100,000 ሰው ካየው ያው 10% ለሙዳይ እናስገባለን፣ ቃል ሰጥተናል። 100,000 ሰው እንዲያዩ አሁን ላይ ሐሳብ አለኝ። ቀጣይ ኪያን ግን እኔ በ10 ብር 1 ሚሊዮን ሰው እንዲያዩ ነው የምፈልገው፣ ቀንሶ ማለት ነው። አሁን ላይ ስለሌለ ተደራሽ ስላልሆነ ውድ ሊሆን ይችላል። በእርግጥ የአርት ዋጋዋ እንትን አይደለም፣ ራሱን አይከፈልም፣ ገንዘቡም ብሩም ስለወደቀ ምናምን ነው እንጂ 100 ብርም ውድ ሆኖ አይደለም። ግን የሚከብደው ሰው ካለ እንኳን እኔ ፊልም እንትን እየቀነሰ በቃ በትንንሽ ገንዘብ ብዙ ሰው ጋር የምንደርስበት ሲስተም ይሆናል ብዬ አስባለሁ። ግን እናንተ ከቆያችሁ እዛ እንትን ላይ ሰብስክራይብ አድርጓቸው ፊልሞቻችንን እያያችሁ ሉሲን ብቻ አይደለም ሌሎቹንም አፖች፣ ምክንያቱም ለፊልም ነው የሚመጡ አፖችን ፊልምን ያሳድጋሉ ብዬ ስለማስብ ማለት ነው። አሁን ላይ ግን ቀንጃን ማየት ከፈለጋችሁ ግን ሉሲ አፕሊኬሽን ላይ አሁንም እየታየ ነው። ግቡና በ99 ብር ያስቸገራችሁ ካላችሁ አይፎን ምናምን ተጠቃሚ ሀገር ውስጥ ያላችሁ በክሮም ምናምን ሉሲ ቲቪ ብላችሁ ሰርች አድርጋችሁ በዛ በመግባት በቀላሉ መክፈል ትችላላችሁ፣ በቴሌብርም በንግድ ባንክም። አንድሮይድ ከሆነ ግን ፊት ለፊት ይሰራል። ሌላው ፊውቸር ደግሞ የዚህ ቲቪ ላይ መስራቱ ነው። ቲቪ ላይ መስራቱ ቲቪ ላይ ይሰራል። ቲቪ ላይ በሚረሪንግ ማለት ሚረር በማድረግም ይሰራል። አንዳንድ ቲቪዎች ደግሞ ራሱ አፕሊኬሽኑ ዳውንሎድ ስማርት ቲቪዎች ላይ አውርደው እዛ ላይ ማየት ሰው ከለመደው ኔትፍሊክስ ምናምን አሁን ተወዳጅ የሆነው ቲቪ ላይ መኖሩ ነው ከሌላው አፕ በተለየና ይሄም የአድቫንቴጅ አለው። እዛ ላይም ገብታችሁ ብታዩት ጸዴ ነው። 100,000 ግን አሳካዋለሁ በዚህ ማለት ምንም ታሪክ የለውም። በዚህ ማለት ስለበቃ ጨቀጭቀዋለሁ ነው ማለት እኔ አልፋታው ብዙ 100,000 ሰው እየደወልኩም ቢሆን ግባ ሸሪያ ሳይ እየደወለ 100,000 ኮንታክት ነግሯቸዋል። እኔም አክቹሊ ለረጅም ዓመታት ደጃፍ ፋሚሊዎች እዚህ ደጃፍን ራሱ ሰብስክራይብ ያደረጋችሁ ሂዱና ይሁ ከደጃፍን 10,000 ከደጃፍ ጠብቃለሁ። እውነት ለመናገር ይሄ አብረው የተጓዙ ተመልካቾች ቀላል ቁጥር ያላቸው ናቸው ብዬ አላስብም። ስለዚህ እኔ አሁንም ቅድም እንዳልኩት ሎያል ፋንነት የሚገለጸው እንደዚህ አይነት ሞመንት ላይ እና አንዳንዴ ደግሞ የዚህ ነገር ዋጋው ለፊልም ሜከሩ ምን ማለት እንደሆነ ተመልካቹም ላይረዳው ይችላል። ማለቴ እናይለታለን አይተነዋል፣ ግን ደግሞ ፊልም ሰሩ በእጅጉ የሚፈልገው ነገር ነው ብለው ላያስቡ ይችላሉ። እንዳልከው የገንዘብ ጉዳይ ብቻ ሳይሆን ሎያልነቱን ድጋፉን የሚያሳይበትን ደቂቃዎች ቅጽበቶች እነዚህ ናቸው ብዬ አስባለሁ። ነገ ማረፊያችንን ነው ገብቷል። አሁን የወጣውን አይደለም ነገ ኪያን ስሰራ አይ ይሄ ማረፊያ አለው ገብቷል። በፊት ሲኒማውን አስበህ ትሰራለህ ወይ ዩቲዩቡን አስበህ ትሰራለህ። ግን አሁን ሰፊ ገቢ ማግኛ ተመልካቹን የማይጎዳ ገንዘብ ለባለሙያው ግን የሚጠቅም ገንዘብ የሚሰበሰብበት ነገ የሆነ አርቲስት ታሞ የ100 ብር ቻሌንጅ ምናምን ከምትል ገብቷል። አሁን ከፈልከው ማለት ፕሮዲሰሩ እኔ ብቻ አይደለም የምጠቀመው እኔ ከፍላለሁ ገብቷል። የባለሙያ ክፍያ ያድጋል። እኔም ሌላ ፊልሞች ላይ እሰራለሁ ይከፈለኛል ባለሙያ ብቻውን ይሄድና። ስለዚህ ሲስተሙ ይስተካከልና ደሃ ፊልም ሰሪ አይኖርም፣ ለሌላው የሚተርፍ ፊልም ሜከር ነው የሚሆነው። የሚጠበቀውም ደግሞ እንደዛ ነው፣ አርአያ መሆን በህይወትም በምንም። በጣም የአማርኛ ፊልም ላይ ደግሞ ትንሽ ሪዘርቬሽን ያላችሁ ሰዎች ይሄ ነው ታይም ታገሱ። እንዳርሰናል በቃ ደርሰናል 2019 ላይ ያልክ ነው እንበለዋለን። ታገስ ግን እስካሁን አልመለስክልኝም። ስንት ዓመት ሞላው ማንችስተር? ለምንድን ነው ዳጊ ተናገረ? እኔ ስለምንዘጋው ጥሩ ነው መሰለኝ መስመር እየሳትን ነው። እኔ ለማወቅ ነው እውነት ተረሳኝ። እኔ ራሱ ተረስቶኛል። ግን እንደዚህ 11 ዓመት ስንት 2013 ዓመት 13 አርሰናል 3 ወር አስተሳሰብ 13 ኦኬ። እኮ እንትን እኮ ነው ታላቁ ልጅ አሁን ተገደለ። 20 ሲሞት እኮ ለታናሿ ልጅ ነው ማለት ትንሹ ቤት በኩል ይለፍ ትልቁ መንገድ ዘግቶ አሁን 13 እየተባለ ነው። 2019 ኪያ ቁጥር 2 እንጠብቃለን። 2019 አይደል? 2013 ነው ያልኩት 19 ከዛ አላቅም እንግዲህ ሌላም ዜናዎች ሲኒማ ላይ እናያለን እንሰማለን ብዬ አስባለሁ። ግን ለኪያም ለአጠቃላይ አንተ ፊልሞች አፍቃሪዎች በጣም አስደሳች ዜና ይመስለኛል። የሚጠብቁትም ነው። የኪያ ቁጥር 1 ፍቅር በጣም ይገርመኛል። ማለት ሳላየው በቆየበት ጊዜ ራሱ
የሆነ ሰዓት ላይ አላየሁትም ማለት እስኪያሳፍረኛል። በጣም የሚወዱ ሰዎች በጣም ጥግ ድረስ ነው የሚወዱት። ቁጥር 2 አሪፍ ዜና ነው ብዬ አስባለሁ። ሉሲ ላይ ቀንጃ ተለቋል። ክያ ቁጥር 2 ሊቀርጽ ነው። ቸሬ በሁሉም ይቅና ብለን እንመርቃለን። በአራዳ ማዞሪያም ለነበረን ቆይታ በጣም እናመሰግናለን። በጣም ደስ የሚል ቆይታ ነው። በጣም ጸዴ ነገር ነው። አራዳ ማዞሪያ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን። ቆይታችሁን ከወደዳችሁት ለሌሎች ማጋራቱንም እንዳትረሱ። እንዲነሳ የምትፈልጓቸው ሐሳቦች ካሉ፣ እንዲጋበዙ የምትፈልጓቸው እንግዶች ካሉ፣ እንዲሁም እንዳይታለፍ የምትፈልጉት ስክሪንሾት ካለ በቴሌግራም ቻናላችን ደጃፍ ቲቪ ላይ እንዲሁም በፌስቡክ እና የትዊተር የደጃፍ ቲቪ ገጾች በኩል ኢንቦክስ ልታረጉልን ትችላላችሁ።